መንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ሉቃስ፣ ብፁዕ አባታችን አቡነ ዮሐንስ፣ የተከበሩ አባታችን መላከ ብርሃናት አባ ገብረ ሥላሴ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ከዚህ በፊት እንደተነገረው በዚህ ሰሞን የምንማረው ስለ ጸሎት ኃይል ነው። በተለይ ያለንበትን ዙሪያችንን ስትመለከቱ ከመቼውም ጊዜ በላይ በጸሎት ወደ እግዚአብሔር መቅረብ የሚገባን ጊዜ ላይ ነው ያለነው። ከመቼውም ጊዜ በላይ ልንጸልይ፣ ከመቼውም ጊዜ በላይ ልባችንን ልናፈስ የሚገባበት ጊዜ ላይ ነን። ዛሬ ያልጸለይን፣ ዛሬ ስለ ወንድሞቻችን ያልማለድን፣ ዛሬ ያላለቀስን፣ ዛሬ ወደ አምላካችን ጩኸታችንን ያላቀረብን መቼ ልናቀርብ ነው? ስለዚህ ትምህርታችን ትምህርት ብቻ መሆን የሌለበት ነገር ግን ወደ ተግባር የሚገፋን ነው የሚሆነው። በእግዚአብሔር እርዳታ እግዚአብሔር አምላክ በጸሎት የበረታንም ካለን ወደ በለጠ ደረጃ እንድንደርስ፣ የደከምንም ካለን እንድንበረታ፣ ያቋረጥን ካለንም እንድንቀጥል እግዚአብሔር እንዲረዳን፣ እናንተን ብቻ አይደለም እኔም ተናጋሪውን ሁላችንንም በዚህ ያለነውን እግዚአብሔር እንዲናገረን፣ በዚያ ውስጥ ደግሞ በጸሎት ሌት ተቀን በእግዚአብሔር የምንጮህበት ነገርም ካለን እግዚአብሔር አምላክ እንባን የሚያብስ አምላክ፣ የመጽናናት አምላክ እንባችንን በዚያ ውስጥ እንዲያብስልን ቅዱስ ፈቃዱ ይሆንልን። እንዳስለመድነው ወደ ትምህርታችን ከመግባታችን በፊት በዝማሬ እግዚአብሔር አምላካችንን እናመሰግነዋለን። እንደዚሁም ወደ እርሱ እንቀርባለን። ዝማሬ የፕሮግራም ማድመቂያ አይደለም፣ አምልኮ ነው። ወደ እግዚአብሔር የምንቀርብበት ነው። ስለዚህ በዚህ ሰዓት በሐዘን እንኳን ያለን ካለን እግዚአብሔር ከአይምሮ በላይ የሆነ መልስ ያለው አምላክ ስለሆነ በምስጋና ወደ እግዚአብሔር ወደ አምላካችን ልንቀርብ ይገባል። ሰዋዊ የሆነ አመክንዮ፣ ሰዋዊ የሆነ ሎጂክ፣ ሰዋዊ የሆነ ቃል፣ የሰው ቃል ያጣን ካለን ወደ እግዚአብሔር ወደ አምላካችን ምስጋና ልናቀርብ ይገባል። ኢዮብ የሚናገረውን ቃል ሲያጣ፣ የሚመልሰውን ቃል ሲያጣ፣ ክፉ ዜና በላይ በላዩ መጥቶ በአንዴ ሲከመርበት ምን ነበር ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ነው ያለው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን። በዚህ እንኳን በዚህ ዓለም ብዙ ምክንያት ያጣንላቸው ጥያቄዎች በአይምሮአችን ላይ ባሉበት ሰዓት አሁን ወደ እናንተ ጋር ስመጣ የ21 ዓመት ወጣት በጣም ለሀገር ለወገን ኩራት የምትሆን ብራይት የሆነች ልጅ ገና ልትመረቅ እየተዘጋጀች እያለች ኢትዮጵያዊት እነ ሂላሪ ክሊንተን ግራጁዌት ያደረጉበት ትምህርት ቤት ነው ፉል ስኮላር ተሰጥቷት ሄደችው እና ድንገት ተቀጥፋ ነበር እና ወላጆቿን ለእብድ ሆነው ሳያቸው የምናገረው ነገር አልነበረም፣ የማጽናናበት ቃል አልነበረኝም። ነገር ግን ሁለታችንም ቁጭ ብለን ያሰብነው ይህችን ልጅ ላለፉት 21 ዓመታት የሰጣቸው እግዚአብሔር ነው። ስለዚህ እርሱ የሰጠ እግዚአብሔር እርሱ ደግሞ ለመውሰድ መብት አለው። ከዚህ ውጪ ሌላ ነገር የለንም። ከምስጋና ውጪ ለእግዚአብሔር ከመስጠት ውጪ ሌላ ቃል አልነበረንም። ስለዚህ ምናልባት ባላችሁበት ሕይወት ባላችሁበት ኑሮ በምትመላለሱበት ምክንያት ያጣችሁለት ነገር ካለ በእግዚአብሔር ስም የምለምናችሁ ዛሬ እግዚአብሔር ምክንያታችሁ ይሁን።
ማለት የምክንያቱን ትርጉም ወቁ አይደለም፣ ወይም እግዚአብሔር ዛሬውኑ ይገልጽልናል አይደለም። ኢዮብ ጠይቋል። ለምን እንዲህ ሆነ ብሏል። ቢነገረውም ሊገባው አይችልም። ምክንያቱም እኛ ምድራዊ ነን፣ እግዚአብሔር ሰማያዊ ነው። እኛ በጊዜና በቦታ የተወሰንነን፣ እግዚአብሔር ግን ከዘላለም በዘመናት የሸመገለ ነው። ስለዚህ ለእግዚአብሔር ሁለንተናችንን ሰጥተን ይህንን መዝሙር አብረን እንድንዘምር እንለምናለን። የልቤ ደስታ የሕይወቴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ የሕይወቴ መከታ ማን እንደ እግዚአብሔር ማን እንደ ጌታ ተራራው በፊቴ ተደለደለልኝ የሚያስፈራው መንገድ ለምለም መስክ ሆነልኝ ያጨናነቀ ባላጋራዬ ተወገደልኝ ያዜሙ ከላዬ ያደካከመኝ ክፉ ጠላቴ ወዳደቀልኝ በእርሱ በአባቴ ያደካከመኝ ክፉ ጠላቴ ወዳደቀልኝ በእርሱ በአባቴ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ የሕይወቴ መከታ ማን እንደ እግዚአብሔር ስብራቴን እርሱ ጠገነ በፍቅሩ ዘይት ቁስሌ ደረቀ እውነተኛ ነው ደጉ ሳምራዊ ሩሩ ጌታ ቸር ሰማያዊ ምንም ሳልከብደው ያዘኝ ትከሻው ባልንጀራዬ ወዳጅ እርሱ ነው ምንም ሳልከብደው ያዘኝ ትከሻው ባልንጀራዬ ወዳጅ እርሱ ነው የልቤ ደስታ የሕይወቴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ የሕይወቴ መከታ ማን እንደ እግዚአብሔር ማን እንደ ጌታ እርቃኑን ሆኖ ጸጋ ለበሰኝ በመዋረዱ ከፍ አደረገ እየደከመ አሸነፈልኝ ዘንዶውን ከእግሬ ከታይ ጣለልኝ እንዴት አድርጌ እንደምን ላውራ ያረገልኝን የአምላኬን ሥራ እንዴት አድርጌ እንደምን ላውራ የሠራልኝን የአምላኬን ሥራ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ እንበለው የሕይወቴ መከታ ማን እንደ እግዚአብሔር ተራራው በፊቴ ተደለብ
የሚያስፈራው መንገድ ለምለም መስክ ሆነልኝ። ያጨናነቀኝ ባላጋራ ተወገደልኝ። አዚሙ ከላይ ያደካከመኝ ክፉ ጠላቴ ወዳደቀልኝ በእርሱ በአባቴ ያደካከመኝ ክፉ ጠላቴ ወዳደቀልኝ በእርሱ በአባቴ የልቤ ደስታ የሕይወቴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ የሕይወቴ መከታ እግዚአብሔር ይመስገን። አረፍ አረፍ እንላለን። እውነት ነው። የልባችን ደስታ የሚሆን እርሱ ስለሆነ አሁንም እርሱ በሚያጽናናው ማጽናናቱ ሁላችንም እንዲያጽናናን ቅዱስ ፈቃዱ ይሁንልን። በዛሬው ዕለት በዚህ የጉባኤያችን ርዕስ በሆነው የጸሎት ኃይል በሚል ርዕስ በዛሬው ዕለት የጸሎትን ትርጉም እናያለን። ለዚህ መነሻ የሚሆነን የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 4 እስከ 7 ያለው ይሆናል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 4 እስከ 7 ይሆናል። እንዲህ ይላል፣ ሁልጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ስለ ጸሎት ነው የሚናገረው። በጸሎት ስለሚገኘው ዋና ነገር ነው የሚነግረን። በሌላ በኩል ደግሞ ስናየው በዚህ ዘመን ሊቻል የማይቻል ወይንም ደግሞ ሊደረግ የማይቻል ነገር የሚናገር ነው የሚመስለው። አስተውሉ ምን እንደሚል። ሁሉ ጊዜ ደስ ይበላችሁ። ዛሬ ሎካል ቴሌቪዥን ይሁን ኢንተርናሽናል ሚዲያዎችንም ይሁን ተመልከቱ። በአጠገባችንም በዙሪያችንም የሚከናወነውን ነገር እዩት። ሰው እንዴት ሁልጊዜ ደስ መሰኘት ይችላል? ሁልጊዜስ አይደለም፣ በቀን ምን ያህል ጊዜ ነው የደስታ ጊዜ ያለው? ዓለም ዛሬ ደስታን ለመግዛት ምን ያህል ነው የሚሮጠው? ምን ያህል ነው የሚደክመው? በቅርቡ አንድ ታዋቂ የሆነ የቢዝነስ ሰው ምን አለ? ለአንዲት ሰከንድ የምትሆን ደስታን ብትሰጡኝ እድሜ ልኬን የለፋውበትን ገንዘቤን ሁሉ ሰጣችኋለሁ ነበር ያለው። ያን ያህል በዶላር ቁልል ላይ የተቀመጡ ሰዎች፣ በዝና ከፍታ ላይ የተቀመጡ ሰዎች፣ በክብር አደባባይ የዋሉ ሰዎች ደስታን ያጡበትና የደስታ ያለህ የሚሉበት ዘመን ላይ ነው ያለነው። ነገር ግን ሐዋርያው ቅዱስ ጳውሎስ ግን ደፍሮ ለዚያውም የሚገርመው ከዚህ በፊት ትዝ ይላችሁ እንደሆነ ይህንኑ ቃል አብረን ተምረናል። ለዚያውም ይህንን መልእክት የጻፈው ይህንን ቃል የተናገረው ምን ውስጥ ሆኖ ነው? እስር ቤት ውስጥ ሆኖ ነው። ወንጀለኛ ሆኖ አይደለም፣ ሰርቆ አይደለም፣ ምንም አይነት ጥፋት ሰርቶ አይደለም። ነገር ግን የክርስቶስን ስም በመስበኩ ምክንያት
ስለ ክርስቶስ በመናገሩ ምክንያት በሮም እስር ቤት በቀዝቃዛው እስር ቤት ውስጥ ታስሮ ሳለ የጻፈው ደብዳቤ ነው። እግሩ በሰንሰለት ታስሮ እያለ ለብቻውን ተዘግቶበት እያለ ብዙ ወገኖቹን ተለይቶ እያለ ከዓለም ከሰው ከወገን ርቆ እያለ ነገር ግን ለተከታዮቹ ሲጽፍላቸው ምን አለ? ሁሉ ጊዜ በጌታ ደስ ይበላችሁ። ምናልባት ሁሉ ጊዜ የሚለው ቃል የሚያስደነግጥና ከእውነታ የራቀ የሚመስለን ካለም ደስ ይበላችሁ ከማለቱ በፊት የጻፈውንና የደስታችን ምስጢር የሆነውን ነገር ማስተዋል ይኖርብናል። በመጽሐፍ ቅዱስ ላይ በተለይም በቅዱስ ጳውሎስ ትምህርትና በቅዱስ ጳውሎስ መልእክት ውስጥ ቁልፍ የሆነች ቃል ናት። እሷ ምን የምትለው ቃል ናት? በጌታ የምትለው ቃል ናት። ሁሉ ጊዜ ደስ ይበላችሁ ቢባል ኖሮ ወዲያውኑ አይቻልም ማለት እንችል ነበር። እንዴት ሰው ሁሉ ጊዜ ደስ ይለዋል ልንል እንችል ነበር። ነገር ግን ቅዱስ ጳውሎስ ሁሉ ጊዜ ደስ ይበላችሁ አይደለም ያለው፣ ሁሉ ጊዜ በጌታ ደስ ይበላችሁ። ጊዜ አለየም ደስ የምንሰኝበትን ጊዜ አልወሰነውም ያለው ይህንን ነው። በማናቸውም ጊዜ በማናቸውም ሁኔታ ማለት የቅዠት ዓለምን እንድንኖር አይደለም። ሁሉ ነገር የምንነካው ነገር ወርቅ እንደሚሆን የምናደርገው ነገር ማናቸውም ነገር ሁሉም የሚከናወንልን አድርጎ አይደለም የነገረን። ከማንም በላይ መከራን የሚያውቅ ቢኖር ቅዱስ ጳውሎስ ነው። ከማንም በራሱ ባለቤቱስ ይህንን እምነት ለቅዱስ ጳውሎስም ለኔና ለናንተም የሰጠን ምን ላይ ሆኖ ነው? መስቀል ላይ ሆኖ ነው። እንዲሁም በኋላዬ ሊከተለኝ የሚወድ ቢኖር ምን ያድርግ ነው ያለው? መስቀሉን ያዝ ይሸከም ይከተለኝም ነው ያለው። ስለዚህ ቅዱስ ጳውሎስ ሁሉ ጊዜ ደስ ይበላችሁ ሲል ሁሉ ጊዜ የእልልታ ቤት ይሆናል ብሎ አይደለም። ሁሉ ጊዜ አልጋ ለአልጋ ይሆናል ብሎ አይደለም። በፍጹም ይሄንን አይደለም የሰጠን። ለዚህ ነው መስቀል የክርስትና አርማ የሆነው። ለዚህ ነው በእያንዳንዳችን ቤት አንድ ቀን ሐዘን ይሆናል፣ አንድ ቀን ደስታ ይሆናል፣ አንድ ቀን የምንወደው ይለየናል፣ አንድ ቀን ደግሞ እግዚአብሔር በልጅ ይባርከናል። አንድ ቀን የምንለምነውን ነገር ስንጠብቅ ዓመታት ያልፋሉ፣ አንድ ቀን ደግሞ አስደናቂ የሆነ ታምራት በቤታችን፣ በጎረቤታችን፣ በወዳጆቻችን ሕይወት ውስጥ ሲከናወን እናያለን። ነገር ግን በእነዚህ ሁሉ መፈራረቅ በእነዚህ ሁሉ የሕይወት ውጣ ውረድ ውስጥ ግን ቅዱስ ጳውሎስ ምንድነው የሚለው? ማንም ሊወስድባችሁ የማትችሉት የማይችለውን አስደናቂ የሆነ የደስታ ሕይወትን አምላካችሁ አዘጋጅቷል ነው የሚለን። እግዚአብሔር ይክበር ይመስገን። ማንም የማይወስድብንን ዛሬ የያዝነው ነገር፣ ዛሬ በእጃችን ያለው ነገር፣ ዛሬ በእኛ ዘንድ ያለው ነገር የሚነጠቅ ነገር ነው። ቤት በሉት፣ ገንዘብ በሉት፣ ዕውቀት በሉት ጊዜያዊ ነው። አንዳንድ ጊዜ በዓለም ላይ አንቱ የተባሉ ተናጋሪዎች ትዝ ይለኛል። የመጣው ሰሞን ሮናልድ ሬገን ያረፉበት ሰሞን ነበር። ትዝ ይላችሁ እንደሆነ the great communicator የተባሉ ሲናገሩ ዓለምን የሚያሳምኑ ሰው ነበሩ። ነገር ግን መጨረሻ ላይ ታውቃላችሁ በምን አይነት ሁኔታ እንደሄዱ፣ በምን አይነት ሁኔታ እንዳለፉ። ክፉ የሆነ በሽታ አለ፣ አልዚመር የሚባል ስንት አይምሮን እንዳላዋቂ የሚያደርግ ያ ሁሉ ዕውቀት፣ ያ ሁሉ የፖለቲካ ሳይንስ ምጥቀት ከንቱ ነበር የሆነው። ስንት ታዋቂ የሆኑ በቅርብ ጊዜ ባለፉት የዛሬ አሁን ይህንን እያሳለፍነው ያለነው ማነው አሮጌውን ዓመት ማለት ነው፣ ገና እየጨረስነው ነው ያለነው። ስንት ታዋቂ ሰዎች ናቸው የሄዱት፣ አይምሮአቸው ስንት ነገር ለመስራት ታዋቂ የሆኑ። የአፕል ፋውንደር የሆነው ሰው ገና በአፍላ ዕድሜው እንዴት እንደሄደ ትዝ ይላችኋል። ይህ በእጃችን የያዝነው ነገር፣ ይህ የምናየው ነገር፣ ይህ የምናደንቀው ነገር ሁሉ አላፊ ነው፣ የሚቀር ነው። ቅዱስ ጳውሎስ ግን የሚለን ምንድነው? በዚህ
በሚያልፈው ዓለም ውስጥ እያለን የማያልፍ ሕይወትን ሊሰጠን እግዚአብሔር ዝግጁ ነው የሚለን። እግዚአብሔር ይህንን አስደናቂ የሆነ ነገር ሊሰጠን ዝግጁ ነው። እንደውም በሌላ ቦታ ላይ ይህንን አሳምሮ ሲገልጸው በሮሜ ምዕራፍ 8 ላይ በሕይወት ውስጥ ስለሚታየው ማናቸውም ነገር ሲናገር ምን ይላል? ሮሜ ምዕራፍ 8 ላይ ክርስቶስ ስላደረገልን ነገር፣ ክርስቶስ በመስቀሉ ስላከናወነልን ነገር፣ አስደናቂ ስለሆነው ነገር ከተናገረ በኋላ ምን አለ? በዚህ ሁሉ ግን አለ ማለት በየቀኑ የምንኖረው ኑሮ የሞት ኑሮ ነው አለ። አያችሁ? ከዛ ዝቅ አለና ምን አለ? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ካለ በኋላ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቼዋለሁ። ማለት በዓለም ላይ የሚያስፈራውን ነገር በሙሉ ነው የደረደረው። ነው በሌላ ቦታ ላይ ምን ይላል? በዚህ በፊልጵስዩስ መልእክቱ ላይ ነው ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መራብን አውቃለሁ፣ መጠማትን አውቃለሁ፣ ድህነትን አውቃለሁ፣ ሀብትን አውቃለሁ፣ ሁሉን በሚያስችለኝ በክርስቶስ ሁሉን እችላለሁ ሲል እናያለን። ምንድነው የቅዱስ ጳውሎስ ንግግር? እነዚህ ሁሉ ነገሮች ላይ ስንመለከት ሁሉ ጊዜ ደስ መሰኘት ከባድ ነው። ነገር ግን ሁሉን የሚያሳልፍ እግዚአብሔር ካለ ግን በሁሉ ደስታን ለማግኘት ይቻላል ነው የሚለን። ሁሉን የሚያሳልፈውን እግዚአብሔርን መያዝ ከቻልን። ስለዚህ ጥያቄው ይህን ሁሉን የሚያሳልፈውን ኃይል፣ ሁሉን የሚያሳልፈውን ጉልበት በኑሯችን በሕይወታችን ይዘን የምንጓዝበት መንገድ ምንድነው ብለን ስንጠይቅ ቅዱስ ጳውሎስ ቀደም ለትምህርታችን ርዕስ ባደረግነው ነገር ላይ እንደገና ሲገልጽልን እናያለን። እንዲህ ይላል፣ ሁሉ ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ። ለምን? ጌታ ቅርብ ነው። አያችሁ? ዝም ብላችሁ አስቡት ይሄንን ቃል። ጌታ ቅርብ ነው። እንደገና ቀይሩትና ወደ ራሳችሁ አድርጋችሁ ይሄን ነገር ሲተናገሩ በዚህ ካለነው ውስጥ ስንቶቻችን ነን ጌታ ቅርቤ ነው ያለን? አንዳንድ ጊዜ እኛ የፈለግነው ነገር ሳይሆን ሲቀር፣ ኑሮ ወዳልፈለግነው አቅጣጫ ሲሄድ ወደ አይምሮአችን የሚመጣው ጠላት ዲያብሎስም የሚነግረን ነገር ቢኖር እግዚአብሔር ትቷል፣ ሰው እንደተወን እግዚአብሔር እንደተወን አድርጎ ያስቀምጥልናል። ወደ ይርቆ ሊሆን ይችላል፣ ዘመድ ፊቱን መልሶ ሊሆን ይችላል። ነገር ግን ብዙዎቻችን ሰው ላይ ብቻ አይደለም የምናቆመው፣ አይ እግዚአብሔርም ምን አድርጎኛል ትቶኛል እንላለን። ስለዚህ ወደ እግዚአብሔር ሐሳባችንን ለማቅረብ፣ ስብራታችንን ለማቅረብ፣ ጉዳታችንን ለማቅረብ አንፈልግም። እንደውም በእግዚአብሔር ላይ እልክ እንይዛለን፣ በእግዚአብሔር ላይ ቀየሜታ ይኖረናል፣ ከእግዚአብሔር ጋር እልክ እንጋባለን። እግዚአብሔር አያየኝም፣ እግዚአብሔር ጉዳቴን አልተመለከተም። ሌላው ቀርቶ አሁን እንኳን የእግዚአብሔርን ቃል ለመስማት እየመጣን እንኳን ይሄን የምነግራችሁ ስለ ውጪ ሰዎች አይደለም፣ ወደ ቤተ ክርስቲያን ስላልመጡ ሰዎች አይደለም፣ ከካህናቱ ጀምሮ እዚህ ያለነውም አንዳንዴ እንደዚያ ስንል እንገኛለን። ስለ እናንተ ባላውቀውም ስለ ራሴ አንዳንዴ እንደዛ ስልገኛለሁ። ባስተምርም ብሰብክም ጌታዬ ቅርብ ሆኖ ሳለ አምላኬ እንደራቀኝ፣ እንደማይሰማኝ፣ እንደማይመለከተኝ የሚሰማኝ ጊዜ አለ። ይህ አዲስ ነገር አይደለም። መዝሙረ ዳዊት ላይ ተመልከቱ። ጌታን ለምን ርቆንክ ሲለው እናገኘዋለን፣ ዳዊት እንኳን ራሱ ሳይቀር። ነገር ግን ቅዱስ ጳውሎስ ምን አለ?
ጌታ ቅርብ ነው። ዛሬ ምሽት ለሚቀጥሉት ጊዜያት የምነግራችሁን ብትዘነጉ ይህችን አንድ እውነት ግን ለዘላለም እንዳትዘነጉ በእግዚአብሔር ስም እለምናችኋለሁ። እግዚአብሔርን ከስሜታችሁ ጋር እንዳታያይዙ። እግዚአብሔር በኑሯችሁ በሕይወታችሁ ቅርብ ነው። ምናልባት አንዳንዶቻችሁ እግዚአብሔር የራቃችሁ ይመስላችኋል። ለሆነ አንድ ጥያቄ ልጠይቃችሁ። እግዚአብሔር ከራቃችሁ ማን ነው ያቆማችሁ? እግዚአብሔር ከራቃችሁ ማን ነው የተሸከማችሁ? ለዚህ ነው ሐዋርያው ምን አለ? በእርሱ ሕያዋን ሆነን እንንቀሳቀሳለን አለ። በእርሱ እንኖራለን፣ ሕያዋን ሆነን እንንቀሳቀሳለን አለ። እንኳን አይደለም መኖር ቀርቶ ለአንድ ሰከንድ መቆም የቻልነው በእርሱ ነው። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር አምላካችን ይክበር ይመስገን። ሁል ጊዜ በጌታ ደስ ይበላችሁ። ስለዚህ ይሄንን ደስታ ለማግኘት የምንችለው የአምላካችንን ቅርበት ስንገነዘብ ነው። የአምላካችንን ሀልዎት የአምላካችንን አጠገባችን መሆን ስንገነዘብ ነው። ስለዚህ አሁን ጥያቄ ልጠይቃችሁ ታዲያ፣ ይህ ጥድፊያ በሞላበት ዓለም ላይ፣ ጩኸት በበዛበት ዓለም ላይ፣ ስንት ነገር በምንሰማበት፣ ስንት ነገር አእምሮአችን በሚያመላልስበት ዓለም ላይ ቅርባችን ያለውን ጌታ ማን ያስተውል? ማን ይመልከተው? ማን ይየው? እንዴት መስማት እንችላለን? አያችሁ፣ ትዝ ይላችኋል አንዳንድ ልጆች ሆነን ቤታችን ውስጥ ስንንጫጫ እናቶቻችን ይቆጡናል። ኧረ ጎረቤት ቢጮህ እንኳን አይሰማም አይደለም ይሉ። ምክንያቱም እኛ እንጮኻለን፣ ቤቱን እናቃጥለዋለን። ከደጅ ሆኖ ቤቶች ቢል እንኳን የሚሰማ የለም። እንደ ዛሬው ሴልፎን የለም፣ እንደ ዛሬው ስልክ የለም። ስለዚህ ቤቶች ነው የሚለው መጥቶ ከስንት ሀገር መጥቶ ነው የሚጮኸው። ስለዚህ ያ የሚጮኸውን ሰው ለመስማት እንኳን ቤት ውስጥ ያለው ምን ማለት አለብን? ዝም ማለት አለብን። ዝም ማለት አለብን። ዛሬ ግን ብዙ ጩኸት ነው ያለው። ቴክኖሎጂውም አልረዳንም። ይረዳናል ብለን የያዝነው ኮምፒውተሩም ሴልፎኑም ምኑም ሌላ ጩኸት ነው ያመጣልን። ቴሌቪዥኑም ሌላ ጩኸት ነው የሆነብን። ሬዲዮም ሌላ ጩኸት ነው ያለብን። መኪና ውስጥ ገብተን እንኳን አንተርፍም። ሌላ ጩኸት ነው ያለው። በመስኮት ብታዩ አድቨርታይዝመንቱ ሌላ ጩኸት ነው። ስለዚህ ብዙ ጩኸት ነው እየሰማን ያለ ነው። የጎደለሽ አለ፣ የጎደለህ አለ። ይሄን ብትገዛ ነው ሙሉ ሰው የምትሆነው፣ ያንን ብታገኝ ነው ሙሉ ሰው አለ። ጎደሎ ነህ፣ ከሌላው እንዴት ታንሳለህ? ከሌላው እንዴት ታንሻለሽ? የለም እግዚአብሔር ትቷል፣ የለም እግዚአብሔር አለ፣ እግዚአብሔር የለም። ስንት ጩኸት ነው የምንሰማው። በዚህ ምክንያት ብዙዎቻችን በጩኸት ውስጥ ስላለን ጌታ ቅርብ መሆኑን ማስተዋል አቅቶናል። ለዚህ ነው ዛሬ በጭንቀት ውስጥ ያለነው። ለዚህ ነው ዛሬ ጭንቀት ነው ጌታ የሆነው። ጭንቀት ነው ኑሯችንን የሚኖረው። ለዚህ ነው ቅዱስ ጳውሎስ ምን አለ? ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። እንዴት ሁልጊዜ ትላለህ ስትሉ በጌታ አለ። አይ ጌታማ ትቶናል እንዳትሉት ምን አለ? ጌታ ቅርብ ነው አለ። ጌታ ቅርብ ነው። አምላካችን ቅርብ ነው። የራቀሽ የሚመስልሽ ካለሽ፣ የራቀህ የሚመስልህ ካለህ እግዚአብሔር ከመቼውም ጊዜ በላይ ቅርብ ነው። አንዲት ታላቅ ቅድስት እናት ምን እንዳደረገች ታውቃላችሁ? እግዚአብሔርን 3 ነገሮች ለመነችው። ዛሬ በዚህ ዘመን የምንለምነው አይነት ልመና አይደለም። እግዚአብሔርን ከማወቅ የተነሳ የተለመነ ልመና ነው። አንደኛ የለመነችው ልመና የበለጠ ሁል ጊዜ አንተን እንድጠማህ፣ አንተን እንዳውቅህ ልቤ በአንተ ፍቅር ይጠማ አለችው። አንድ ሁለተኛ በመከራዬ ውስጥ ልወቅህ አለችው። ትሰሙኛላችሁ? ብዙዎቻችን እግዚአብሔርን የራቅነው በመከራችን ውስጥ ነው። ብዙዎች ደግሞ እግዚአብሔርን ያወቁት በመከራቸው ውስጥ ነው።
መከራ ለዚህ ነው እሳት የሚባለው። ሳር የሆነውን ያቃጥላል፣ ወርቅ የሆነውን ምን ያደርጋል? ያነጥራል። እግዚአብሔር ወርቅ ያርገን ሁላችንንም። ለምን? ከኛ የተነሳ አይደለም። ሁላችንም ገለባ ነን። እዚህ የቆምኩትም እኔም ገለባ ነኝ። ነገር ግን የወርቅ ደሙን አፍሶልናል። ስሙ ይክበር ይመስገን። ከደሙ ወርቅነት የተነሳ ሁላችንን ወርቅ ማድረግ የሚችል አምላክ ነው ያለን። ስለዚህ ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ፣ ጌታ ቅርብ ነውና። ስለዚህ ቅርብ ከሆነ ምን እናድርግ? ቅርብ ከሆነ ምን እናድርግ? ይሄ ነው ጥያቄው። ስለዚህ ስለ ጸሎት ትርጉም ስንነጋገር፣ ስለ ጸሎት ምንነት ስንነጋገር የመጀመሪያው መነሻ ነገሩ ይሄ ነው። ጸሎትን የሃይማኖት ግዳጅ መሙያ ካደረጋችሁ ትርጉሙን ተሳስታችኋል። ጸሎት ያ አይደለም። ጸሎት ማለት ሌላው ስለሚጸልይ ለመጸለይ ከሆነ ያ አይደለም። ጸሎት ሌላውን ማሳቀያም አይደለም። የከሊትን ነገር አምላኬ ቆሜ እኔ የምንልበትም አይደለም። ጸሎት መነሻውም መድረሻውም ምክንያት ይሄ ነው። ምን? ጌታ ቅርብ ነው። ጌታ ቅርብ ነው። በጣም የምትወዱት ሰው ደጅ ላይ መጥቶ ሲቆም ድምፁን ስትሰሙ ምንድነው የምታደርጉት? የያዛችሁትን ነገር ሁሉ ምን ታደርጋላችሁ? ትጥሉትና እንደውም አንዳንዴ ውድ የሆነው ዕቃ ሁሉ ይከሰከሳል። ትጥሉትና በራችሁ ሄዳችሁ ደጁን ምን ታደርጉታላችሁ? ትከፍቱታላችሁ። ተወዳጁን ወገናችሁን፣ ወንድማችሁን፣ እህታችሁን ለመቀበል የምትወዱት ሰው መጥቷልና ጌታ ቅርብ ነው። የምንወደው አምላካችን ቅርብ ነው። የት እንዳለ አልነግራችሁም። የምትፈሩበት አጠገብ ከሆነ ያላችሁት ጌታ አጠገባችሁ ነው። ሐዘናችሁ ቦታ ላይ ከሆነ ያላችሁት ጌታ አጠገባችሁ ነው። ስብራታችሁ አጠገብ ጌታ አለ። የተደፋችሁበት ቦታ አጠገብ ጌታ አለ። አንገታችሁን የሰበራችሁበት ቦታ አጠገብ ጌታ አለ። ጌታ ቅርብ ነውና፣ ስለዚህ ይህን የቀረበውን አምላክ የምንገናኝበት ምስጢር ነው ጸሎት ማለት። ደስታችንን የምናገኝበት፣ ደስታችንን የምንቀበልበት ጸሎት ማለት ይሄ ነው። ጸሎት ቋንቋ አይደለም። ጸሎት ሕግ አይደለም። ጸሎት የሃይማኖት ግዳጅ መሙያ አይደለም። ጸሎት ቅርባችን ከሆነው ፈጣሪ፣ ቅርባችን ከሆነው ጌታ ጋር የምንገናኝበት ነው። ስለዚህ አያችሁ፣ የማይቻለው ነገር እንዲቻል የሚያደርግ ታላቅ የሆነ ሰማያዊ ምስጢር፣ ታላቅ የሆነ ሰማያዊ ኃይል ስለሆነ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ካለ በኋላ ጌታ ቅርብ ነው አለን እና ምን አለ? ከዚያ ቀጥሎ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። በአንዳች ነገር አትጨነቁ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ቅዱስ ጳውሎስ የኔን መከራ የኔን ሕይወት አያውቀውም እንዳትሉ። እሱ የነበረው የዛሬ 2000 ዓመት ነው። ሁሉ ነገር በደላበት፣ ሁሉ ነገር በኖረበት ነው። የኔን ሕይወት የኔን ኑሮ አያውቀውም እንዳትሉ። የሚያውቅ ነው። እሱ ብቻ አይደለም፣ የኛን ነገር የሚያውቅ የተሰቀለ፣ የተገረፈ፣ የተካደ፣ የተተፋበት፣ እርቃኑን የተሰቀለ ወልደ እግዚአብሔር ኢየሱስ ክርስቶስ ነው የላከው። ጌታ ቅርብ ነው። ስለዚህ ልመናችሁን በጸሎት በምልጃ ከምስጋና ጋር አስታውቁ። እሱን ወደ ኋላ አመጣለሁ። ጸሎት ምን እንደሆነ እዚሁ ላይ የምናገኘው ነው፣ የጸሎትን ምንነት፣ የጸሎትን አይነት። ነገር ግን ዛሬ ጸሎትን በሚገባ ማየት ይኖርብናል። ምክንያቱም አንዳንዴ ስለ ጸሎት ያለን አመለካከት የተሳሳተ ነው። አንዳንዴ ጸሎት የምንጸልየው ወይ ስንናደድ ነው፣ በሰው ስንናደድ ነው። ለዛው አይደለም። ጸሎት የደስታ ምንጭ ከሆነው ከእግዚአብሔር ጋር የምንገናኝበት ነው። ስለዚህ 1 3 4 የመጀመሪያዎቹን ክፍሎች 1 2 3 ነገሮችን እናይና ከዛ በኋላ ረፍት አድርገን እንደገና እንቀጥላለን። ጸሎት ከእግዚአብሔር ጋር የመጀመሪያው አንደኛው ጸሎት ከእግዚአብሔር ጋር ህብረት የምናደርግበት ነው። እግዚአብሔር
የሚገርም ነገር ነው። ቅዱስ ዮሐንስ በጣም የሚገርም ቃል ይነግረናል። ሐዋርያው ቅዱስ ዮሐንስ ምን ይላል? አንደኛ ዮሐንስ ምዕራፍ 1 ላይ ህብረታችን ይላል ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው፣ ደስታችሁም እንዲፈጸም ይህን እጽፍላችኋለሁ ይላል። ማለት ነው በሌላ ቋንቋ ይታያችኋል። እውነተኛውን ደስታ የምናገኘው እኛና የምንፈልገው ነገር ስንገናኝ አይደለም። አልተማርነውም እንጂ ስንት ነገር ተመኝተን አግኝተን በበነጋታው ሌላ ነገር መመኘት ጀምረናል። ለዚህ ነው ብዙ ጊዜ እግዚአብሔርን ስለሚያውቅ ነው የምንመኘውን ነገር የማይሰጠን። ስንቴ ነው እግዚአብሔርን ጌታ ሆይ አምላኬ ሆይ እችን ነገር ስጠኝ እንጂ ከዚህ በኋላ ሌላ ነገር ሁለተኛ አለምንም። ስንቴ ነው ያልነው? እና ብዙ ነገር እንመኛለን። ያን የተመኘነውን እናገኛለን፣ ሌላ ነገር እንመኛለን። ምክንያቱም የተፈጠርነው በቁሳዊ ነገር እንድንረካ ሆነን አይደለም። አዎ ስጋችን ምድራዊ ነው፣ ነፍሳችን ግን ሰማያዊ ነው። ስለዚህ ሰው በባህሪው በምድራዊ ነገር ብቻ መርካት አይችልም። ፍጥረታችን አይደለማ። የምንረካው የሰራንን ጌታ ስናገኘው ብቻ ነው። ልንገራችሁ። ስለዚህ እውነተኛውን ደስታ የምናገኘው ከማን ጋር ህብረት ሲኖርን ነው? ከእግዚአብሔር ጋር ነው። ስለዚህ የምንረካው እፎይ የምንለው የምናርፈው ከአምላካችን ጋር ህብረት ሲኖረን ነው። ከአምላካችን ጋር አንድነት ሲኖረን ነው። ይሄንን ደግሞ የሚያደርግልን ዋነኛው መሳሪያ ጸሎት ነው። በጸሎት ህይወታችን በጸሎት ወደ እግዚአብሔር በምንቀርብበት ጊዜ እግዚአብሔር ወደኛ ይቀርባል፣ እኛም ወደ እርሱ እንቀርባለን እና አንድነት ይኖረናል። ከእግዚአብሔር ጋር እንገናኛለን። እግዚአብሔር ያናገረናል፣ እኛም እንመልስለታለን። የዚያን ጊዜ ማንም የማይሰጠንን እርካታ እናገኛለን። ይገርማችኋል፣ ዓለም እግዚአብሔርን በአንድ በኩል እየገፋ የጸሎትን ምንነት አውቆታል። ስለዚህ አሁን እግዚአብሔር የለሽ የሆነ የጸሎት ፎርም ፈልጓል። ታላላቅ ካምፓኒዎች እነ ቦይንግ እና አፕል እነ ሶፍት ማናቸው፣ እዚህ ደግሞ ሲያትልም ያሉት እነ ማናቸው እነ ማይክሮሶፍትም ሳይቀሩ በቦርድ ሩም ውስጥ መካከል ቦርድ ሚቲንግ ላይ ያሉ ሳይቀር ሜዲቴሽን እናድርግ የሚሉበት ጊዜና ሰዓት ላይ ደርሰናል። ምክንያቱም ሰው ቁሳዊ በሆነ አሃዛዊ በሆነ ነገር ህይወቱን መሙላትና ማርካት እንደማይችል ስላወቀ ሌላ ነገር ፍለጋ ሄዷል። ማናቸውም የመጽሐፍት መደብር ዘንድ ሂዱ፣ ሰው ሁሉ ተንጋግቶ የሚሄድበትን ሴክሽን ተመልከቱት። ቀና ብላችሁ ተመልከቱት። ሳይንስና ቴክኖሎጂን አይደለም የሚያየው፣ ሂስትሪን አይደለም የሚያየው ስፒሪቹዋሊቲ የሚለውን ክፍል ነው። ክርስትናን መጥራት ተስኖታል፣ ነገር ግን መንፈሳዊነትን ፈልጎታል። ጥሩ ነው፣ መጀመሪያ ነገር ነው። ይሄ ሁሉ የሚያሳየው የሰውን ባዶነት ነው። ሰው አንድ ነገር እንደሚፈልግ ነው። ያም የሚፈልገውን ነገር ዛሬ ነግራቸዋለሁ፣ ፈጣሪውን ነው። ለምንድን ነው እዚህ የመጣሁት? ምንድን ነው የማደርገው? ዓላማዬ ምንድን ነው? ስለዚህ የተወደዳችሁ ወንድሞቼ እህቶቼ፣ ከሌላ ነገር ያንን ትርጉም አትፈልጉ፣ ከሌላ ነገር ያንን ነገር አትሹ። የሚገኘው ከሰራን ጌታ ከእግዚአብሔር ዘንድ ነው። ስለዚህ ጸሎት ከእግዚአብሔር ጋር ህብረት የምናደርግበት፣ ከእግዚአብሔር ጋር አንድነትን የምንፈጥርበት ነው። እግዚአብሔር በጸሎት ሰዓታችን ከመቼውም በበለጠ እግዚአብሔር ወደኛ ይቀርባል። ለዚህ ነው ዳዊት ማነው ኢሳይያስ ምን አለ? እግዚአብሔር በሚገኝበት ጊዜ ፈልጉት አለ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን ኃጢአተኛም ሐሳቡን ይተው፣ ወደ እግዚአብሔር የሚመለስ እግዚአብሔርም ይምረዋል አለ።
እግዚአብሔር በሚገኝበት ጊዜ ይፈልጉት። መቼ ነው እግዚአብሔር የሚገኘው? በጸሎታችን ሰዓት። በነገራችን ላይ እግዚአብሔር የሚገኝበት ጊዜ የሚገኝበት ቀን መቼ እንደሆነ ታውቃላችሁ? ዛሬ፣ አሁን። በነገራችን ላይ የተወደደ ቀን የተባለው ይሄ ነው። የተወደደ ሰዓት የተባለው መቼ ነው? አሁን። በነገራችን ላይ እኛ የምንወደውን ጊዜ ደግሞ ልንገራችሁ፣ ትላንትናና ነገ። ጠላት ዲያብሎስም በጣም የሚወዳት ጊዜ መቼ ነው? ትላንትናና ነገን ነው የሚወዳት። ብዙ ጊዜ ተነጋግረናል አይደል? ስለዚህ ነገር ብዙ ጊዜ ተምረናል ካረሳችሁት። ነገር ግን ዛሬ ማሳስባችኋለሁ። ጠላት ዲያብሎስ የሁለት ዓለም ሰዎች ነው ሊያደርገን የሚፈልገው ሁሉ ጊዜ። የመጀመሪያው የትላንት ሰዎች ነው ሊያደርገን የሚፈልገው። በትላንቱ እንድንናደድ፣ በትላንቱ ቂም እንድንይዝ፣ በትላንቱ ተስፋ እንድንቆርጥ፣ በትላንቱ እስረኛ እንድንሆን። አይ ሰው አይወደኝም፣ ምክንያቱም ሰው ቢወደኝ ኖሮ እንዲህ ባልሆን ነበረ። አይ እግዚአብሔር አይወደኝም እንድንል፣ እንድንናደድ፣ በትላንቱ እልክ ውስጥ እንድንጋባ። ስለዚህ ብዙዎች የትላንት እስረኞች ናቸው ዛሬ። አንዱ ይሄ ነው፣ በትላንት እንድንሆን። ስለዚህ ጠላት ዲያብሎስ ችግር የለውም። ለምንድን ነው ችግር የሌለው? ስም አጠራሩን እግዚአብሔር ያጥፋልንና። ለምንድን ነው ችግር የሌለው? ምክንያቱም ትላንትናን መቀየር እንደማትችሉ ያውቃል። አትችሉም። ትላንት አልፏል። ስለዚህ የፈለገ ብትፍጨረጨሩ፣ ጸጉራችሁን ብትነጩ ዝም ብሎ ያያችኋል። ደስ ነው የሚለው። ዛሬን ብቻ እንዳትመጡ ነው የሚለው። ዝም ብሎ ያያችኋል። አንደኛው ይሄ ነው። ሁለተኛው ዛሬ ብዙዎቻችን የታሰርንበት ሁለተኛው ደግሞ ነገን ነው። ማለት ስለ ወደፊት ማሰብና ስለ ነገ መጨነቅ የተለያዩ ነገሮች ናቸው። ስለዚህ ብዙዎች ደግሞ የነገ እስረኞች ናቸው። ዛሬን እግዚአብሔር ባርኳቸዋል፣ አያዩም። ዛሬን በምን አይነት መንገድ እንደሚኖሩ አያዩም። ወገናቸውን፣ ህዝባቸውን፣ እግዚአብሔር የሰጣቸውን ወንድም፣ እግዚአብሔር የሰጣቸውን እህት፣ እግዚአብሔር የሰጣቸውን የኑሯቸውን አብራክ፣ ከአብራካቸው የወጡትን ልጆቻቸው አያዩም። ነገ ምን ሆናለሁ? ነገ ልጆቼን የት አደርጋለሁ? ነገ ብታመምስ? ነገ እንዲህ በሆነስ? ነገ ቤቱ ቢደረመስስ? ነገ ሞርጌጅ ብከፍለው ባጣስ? ነገ አንድ ነገር በሆነስ? እና ጠላት ዲያብሎስ ደስ ይለዋል። በላይሶ ስለ ነገ አስብ። አዋቂ አይደለህ? አንተማ ካልተቆጣጠርከው ነገሮችን በሙሉ፣ አንቺ ካልተቆጣጠርሽው እንዴት ልትሆኚ ነው ይለናል። ያሳስበናል፣ ይገፋፋናል፣ ሌሊት ሙሉ ቁጭ እንድንል ያደርገናል። ትራሳችንን ታቅፈን ስለ ነገ እንድናስብ፣ አይ ባሌም ነገሩ አላማረኝም፣ ቤተሰቦቼም ሸሸት እያሉ ነገ ምን ሆናለሁ እንድንል። ስለ ነገ ስንጨነቅ፣ ስለ ትላንት ስናማርር ዛሬን መኖር ይሳነናል። ጠላት ዲያብሎስ እንድናስብ የማይፈልገው ነገር ቢኖር ዛሬ ነው። ስለዚህ ስለ ጸሎት የምነግራችሁ ስለ ነገ አይደለም። ስለ ጸሎት የምነግራችሁ ስለ ትላንት አይደለም። ስለ ትላንት እያሰባችሁ ወይኔ ትላንት ብጸልይ ኖሮ እንድትሉ አይደለም። የምነግራችሁ ዛሬን እንድትኖሩ ነው። ዛሬ ማታ፣ ዛሬ አሁን ወደ እግዚአብሔር እንድንቀርብ ነው። እግዚአብሔር ቅርብ ነው ምላችሁ፣ ቅርብ ነበር አይደለም ያልኳችሁ፣ ቅርብ ይሆናል አይደለም ያልኳችሁ። ጌታ ቅርብ ነው። አሁን እኔ እንደዚህ ሆኜ ልትሉ ትችላላችሁ። እግዚአብሔር ያውቃል ያላችሁበትን ሁኔታ። አዎ እግዚአብሔር ቅርብ ነው። ያችን 7 አጋንንት የነበራትን ሴት እንደቀረበ እግዚአብሔር ቅርብ ነው። ያችን ኃጢአተኛዋን ሴት እግሩን እስከምታበስ፣ በጸጉሯ እስከምታበስ፣ በእንባዋ እስከምታርሰው ቅርብ እንደነበር ዛሬም ቅርብ ነው። ቅርባችን ነው አምላካችን። ስለዚህ ጸሎት ማለት ከእግዚአብሔር ጋር ህብረት የምናደርግበት ነው። አምላካችን ወደኛ የሚቀርብበትና እኛም ወደ እግዚአብሔር ወደ አምላካችን የምንቀርብበት ነው። ሁለተኛ ጸሎት ከጊዜ ከንቱነት ወደ ዘላለም ብልጽግና የምናርግበት መሰላል ነው። አያችሁ፣ ጸሎት ካለንበት ወደ ኋላ ከሚጎትተን የኑሮ ገመድ አውጥቶ ሰማያዊ ነገር እንድናስብ የሚያደርገን ነው። አንዳንድ ጊዜ ቁጭ ብለን የዋልነውን ውሎ እናስባለን፣ ያጋጠመንን ነገር እናስባለን፣ ያንን እናወጣለን፣ ያንን እናወርዳለን።
በጸሎት ግን ስንመጣ የመጀመሪያው የምናደርገው እግዚአብሔርን እናመሰግነዋለን አይደል? እግዚአብሔርን እናመሰግነዋለን፣ እግዚአብሔርን እናከብረዋለን ስለ ገናናነቱ፣ ስለ አባትነቱ፣ ስለ ርኅራኄው፣ ስለ ቸርነቱ፣ ስለ ጥበቃው። የዚያን ጊዜ ከምድራዊው ነገር፣ ከዚያ ከሚያስጨንቀን ነገር፣ ከዚያ ከገደበን ነገር፣ ጊዜያዊ ከሆነው ነገር፣ በጊዜ በቦታ ከተወሰነው ነገር ሳናውቅ ከፍ ከፍ እንላለን። ወደ ሰማያዊው ነገር እንመጣለን። ካለንበት ዓለም ወጥተን ሳናውቀው የኛ ባልሆነ ተፈጥሮ ውስጥ እንገባና ሌላው ቀርቶ ስለ ሌሎች ሁሉ መጸለይ እንጀምራለን። በሌላው ኑሯችን እኮ የምንጨነቀው ስለ ራሳችን ነው የነበረው። ነገር ግን በጸሎት ውስጥ በምንሆንበት ጊዜ ግን ዘላለማዊ የሆነውን ነገር ስለሆነ የምናስበው ስለ ሌሎች ማሰብ እንጀምራለን። ስለ ሌሎች መጨነቅ እንጀምራለን። ስለ ሌሎች መጸለይ እንጀምራለን። ስለዚህ ጸሎት ከሸለቋችን የሚያነሳን መሰላል ነው። ጸሎት ከንባ ሕይወታችን የሚያወጣን መሰላል ነው። ትዝ ይላችኋል ቅዱስ ጳውሎስ ከሲላስ ጋር ታስሮ ሳለ በዚሁ በፊልጵስዩስ እስር ቤት ይህንን ደብዳቤ በላከላቸው እስር ቤት በዚያች ሀገር ታስሮ ነበር ጳውሎስ። ተደብድቦ የሚገርማችሁ ሌላ ምንም ነገር አድርገው አይደለም። ወንጌልን ስለሰበኩ ምን አደረጓቸው? ቅጥቅጥ አድርገው ደብድበው አሰሯቸው። ለዚያውም ቀላል እስራት አይደለም፣ የእግር ብረት ሁሉ አድርገውላቸው በግንድ ጠርቀው ነበር ያሰሯቸው። እንዳይንቀሳቀሱ አድርገው ነው ያሰሯቸው። እና ቁስል በቁስል ናቸው። ነገር ግን ሌሊት በመንፈቀ ሌሊት ቅዱስ ጳውሎስና ሲላስ ለጸሎት ተነሱና በዜማ እግዚአብሔርን ማመስገን ጀመሩ። ምን ተገኝቶ? እግዚአብሔር ምናቸው ስለሆነ? ቅርባቸው ስለሆነ። እግዚአብሔር ቅርባቸው ስለሆነ ሰንሰለቱን ስላወለቀላቸው አይደለም። እንዲሁም ሌላ ቦታ ላይ ሐዋርያቱ ምን ይላል? ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ደስ እያላቸው ከመቅደስ ወጡ ይለናል። ምናልባትም ያመሰገኑት አምላኬ ሆይ በአንተ ስም እንድንታሰር ስላደረከን ተመስገን እያሉት ይሆናል። ስለ ስም እንድንናቅ ስላደረከን ተመስገን፣ በአንተ ስለተቆጠርን ተመስገን፣ በአንተ ስለታወቅን ተመስገን፣ ያንተን መስቀል እንድሸከም ስላደረከኝ ተመስገን። ነገር ግን ለማንኛውም በዜማ በመንፈቀ ሌሊት አምላካቸውን ማመስገን ጀመሩ። ለምንድን ነው እነ ቅዱስ ጳውሎስ ያን ያደረጉበት? ምክንያቱም ቁጭ ብለው የቁስላቸውን ጥዝጣዜ ቢያዳምጡስ? ልክ አሁን አንዳንዶቻችን እንደምናደርገው ቁጭ ብለን እንደውም መርሳት አንፈልግም። እንደውም እንላለን ለአንዳንዱ አረሳውም ከሊት ያደረገችኝን ነገር እስከ እድሜ ልኬ አረሳውም፣ እስከ መቃብሬ ምን አለው አረሳውም። እና እንዲጠዘጥዘን እናደርገዋለን። በማሰብ ያንን በማውጣት በማውረድ እንደገና እንዲጠዘጥዘን እናደርገዋለን። የተጎዳነውን ነገር፣ ያጣነውን ነገር፣ ያልሆነልንን ነገር እንደገና እናወጣዋለን፣ እናወርደዋለን። እነ ጳውሎስ ይታያችሁ ልመልሳቸው ወደ ኋላና እነ ጳውሎስ ቁጭ ብለው የቁስላቸውን ጥዝጣዜ ቢያስቡትስ? ነገር ግን ያን አላደረጉም። ለምን? ምክንያቱም ወደዚያ መከራ የጨመራቸው እምነታቸው ስለነበረ በእምነታቸው ያወቁት አንድ ነገር ቢኖር ጌታ ምን እንደሆነ ነው፣ ቅርብ እንደሆነ ነው። ስለዚህ በዜማ ሌሊት ማመስገን ጀመሩ። እናም አስደናቂ ነገር ተከናወነ። አምላካቸውን በዜማ እያመሰገኑ ያለ የእስር ቤቱ መሰረት ምን አለ ነው የሚለው? ተናወጠ። የእጃቸው ሰንሰለት ተፈታ። እግር ብረታቸው ምን አለ? ወለቀ። በአንድ ጊዜ እስረኞቹ ነፃ ሆኑ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር አምላካችን ይክበር ይመስገን። ማለት ነው። በነገራችን ላይ ቅዱስ ጳውሎስ እንዲህ የሆነ አይደለም እድሜ ልኩን የኖረው። ታውቃላችሁ አይደል? መጨረሻ ላይ እንዴት እንደሞተ
ዋናው ነገር የሰንሰለቱ መፈታት አይደለም። ዋናው ነገር ምልክቱ ነው። በዚያ ሰዓትም ጌታ የት ነው ያለው? ንገሩኝ እባካችሁ፣ በደንብ እንድትነግሩ ይፈልጋል። በዚያ ሰዓት ጌታ ያለው የት ነው? አጠገቡ ነው በሉኝ። አይደለ? ቅርቡ ነው በሉኝ። ምክንያቱም እንዳትረሱት። ምክንያቱም አንዳንድ ጊዜ ሰንሰለት የማይፈታበት ጊዜ አለ። ምክንያቱም ሁሉ ጊዜ ሰንሰለት እየተፈታ ሁሌ እልል እያልን የምንኖርበት አይደለማ። ሰንሰለት ባይፈታም ጌታ ቅርብ ነው። ስሙ ይክበር ይመስገን። ሞት ቢመጣም ጌታ ቅርብ ነው። ረሃብ ቢኖር ጌታ ቅርብ ነው። መገፋት ቢኖር ጌታ ቅርብ ነው። ክብርና ምስጋና ለአምላካችን ይሁን። ለዚህ ነው ጳውሎስ መጨረሻ ላይ ለኔሮን ቄሳር አንገቱን የሰጠው። አያችሁ፣ ደቀ መዛሙርቱ ለመኑት፣ እባክህ አንተ ትረፍልን። ጴጥሮስ ተሰቅሏል። ጴጥሮስን ነው ይቅርታ፣ ጴጥሮስን አንተ ትረፍልን፣ ጳውሎስ ተገድሏል አሉት። ጴጥሮስ ሲሄድ ጌታ አገኘው፣ ተመልሶ ነው የተሰቀለው። ጳውሎስም በኔሮን ቄሳር ጊዜ አንገቱን ለሰይፍ ሰጥቶ ነው የተሰቀለው። ስለዚህ ሁለተኛውና በዋናነት ልንይዘው የሚገባን ጸሎት ማለት ከገባንበት ሸለቆ የሚያወጣን መሰላል ነው። ካለንበት የኑሮ ውጣ ውረድ የሚያወጣን መሰላል ነው። እንዲያውም ይሄንን ለመናገር የምፈልገው ከሶስተኛው ጋር አያይዤ ነው። ሶስተኛው ጸሎት ልብን ማፍሰስ ነው የሚለው ነው። ጸሎት ልብን ማፍሰስ ነው። የሰማችሁኝ ነው? ልብን ምን ማለት ነው? ልብን ማፍሰስ ትሉኝ ይሆናል። አንዳንድ ጊዜ ወደ እግዚአብሔር በጸሎት መቅረብ የምንፈልገው ሁሉን ነገራችንን ካሟላን በኋላ ነው። አንዳንዴ አሁን ወደዚህ ለመምጣት ስንት ነገር አከናውናችኋል አይደል? እናንተም ፊት እኔ ለመቆም ቀሚሴን ለብሼ አይደል ታጥቤ ምን ብዬ ነው የመጣሁት። ሁላችንም እንደዚያ። አንዳንድ ጊዜም ሰው ፊት እንደምንመጣው እግዚአብሔር ፊት ለመምጣት እንፈልጋለን። ስለዚህ እግዚአብሔር ፊት ስንቆም የምንናገረውን ነገር ተጠንቅቀን እንደው ሲሆን ሲቻልም ትንሽ መጽሐፍ ቅዱስ ጠቅሰን አይደለም። አንዳንድ ጊዜ እንደዛ አይሆንም። ጥሩ ነው፣ ልክ ነው። መጽሐፍ ቅዱስ መጥቀስ ጥሩ ነው፣ ቃላችንን መጠንቀቅ ጥሩ ነው። ነገር ግን አንዳንድ ጊዜ ግን ቃል የምናጣበት ጊዜ ይኖራል። እግዚአብሔር ፊት ስንቆም አንዳንድ ጊዜ ቃል የምናጣበት ጊዜ ይኖራል። ስለዚህ በዚያን ጊዜ ምንድነው የምታደርጉት? ብዙ ጊዜ ያነሳነው ብዙ ጊዜ የጠቀስነው ነገር አለ። የሳሙኤል እናት ሐና ብዙ ጊዜ አነሳታለሁ፣ ልቤን የሚነካ ታሪክ ስለሆነ። ሐና እድሜ ልኳን ስታነባ የነበረች ሴት ናት። ቤቷ ሲኦል የሆነባት ሴት ነበረች። በአንድ በኩል እግዚአብሔርን ልመናዋ አዘግይቷል። እግዚአብሔር ሆይ አድርግልኝ ያለችውን ነገር አልሆነላትም። በሌላ በኩል ደግሞ አጠገቧ የቅርብ ሰዎች የሆኑት ያን ቁስሏን እያነሱ ምን ያደርጋሉ? ይወጋሉ። የመጨረሻ መጠጊያዋ የነበረው የእግዚአብሔር ቤት ነው። እግዚአብሔር ቤትን ብትመጣ ተከትለዋት መጡ እነዚያ ሰዎች። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1ን ተመልከቱ። ለበዓል ወጣ በሴሎ የመገናኛው ድንኳን አጠገብ ያለች ጣውንቷ ታሳጣት ጀመር ነው የሚለው። ታሾፍባት ጀመር። እግዚአብሔር ቤትም መጣ እንኳን እረፍት አላገኘችም። የዚህን ጊዜ ምን ትሁን? የዚህን ጊዜ እናንተ እንደዛ ብትሆኑ ምንድነው የምታደርጉት? አንዳንድ እህቶቼን አንዳንድ ወንድሞቼን አይቻለሁ። እንደውም ደውለው የነገሩኛል፣ ቀሲስ ሁለተኛ እዛ ቤተ ክርስቲያን አልመጣም፣ ሁለተኛ እዛ ቦታ አልሄድም። ሐና ግን ያደረገችውን ልንገራችሁ። ጸሎት ማለት ያ ነው። ሐና ያደረገችው ስትገፉ ምንድነው የምታደርጉት? ሰው ሲገፋችሁ የት ነው የምትሄዱት? አትነገሩኝ፣ በፍጹም ለኔ አይደለም፣ ከእግዚአብሔር ጋር ተነጋገሩ። የምትፈልጉትን ስታጡ ምንድነው የምትሆኑት?
ስፍራ እንደሌላችሁ መስሎ ሲሰማችሁ ምንድነው የምትሆኑት? በቆሚያ መቀመጫ ስታጡ ምንድነው የምትሆኑት? ሐና መጨረሻ ላይ ስፍራ አጣች እና መጨረሻ ላይ እንደ እብድ ሰው ሆና ወደ መቅደሱ ገባች። እንደ እብድ ሆና እንደ ሰከረ ሰው ሆና ወደ መቅደሱ ገባችና በአምላኳ ፊት ልቧን አፈሰሰችው። እኔ አይደለሁም ይሄንን ያልኩት፣ እሷ ናት ያለችው። ጸለይኩ አይደለም ያለችው፣ ልቤን አፈሰስኩ ነው ያለችው። ምን እንደሆነ ልንገራችሁ። ገባችና ታናገረው ጀመር እግዚአብሔርን። እንደ ሀገሬ እናቶች አያችሁ፣ የኔና የእናንተ እናቶች ነገን ምን እንደሚበሉ የማያውቁት እናቶች፣ ነገን ምን እንደሚሆኑ የማያውቁት እናቶች፣ የዛሬዋን ቀዝቃዛዋን ውሃ ጥሬዋን ያገኙ እናቶች ምን ነው መድኃኒቴ፣ ምን ነው መድኃኔ ዓለም እንደሚሉት፣ ምን ነው አምላኬ እንደሚሉት፣ ምን ነው አንድዬ እንደሚሉት እንደሚያናግሩት ታናግረው ጀመር። ጸሎት ማለት ያ ስለሆነ ታናግረው ጀመር። እየሰማችሁኝ ነው? ስብከት አይደለም እንድትሰሙ ፈልገው፣ ሕይወታችንን እንድንመረምር ነው። የኔን ሕይወት፣ የአንተን ሕይወት፣ የአንቺን ሕይወት ብዙ ስብከት ሰምተናል፣ ግን አልተለወጥንም፣ አልሰማንም። በዙሪያችን የሚሆነው ያንን የሚያመለክት አይደለም። ብዙ ነገር ሰምተናል፣ ብዙ ነገር ሰብኬያለሁ፣ እንደምሰብከው አልሆንኩም። ተመልሼ ሌላው ነገር ውስጥ ስገባ፣ ተመልሼ ሌላው ነገር ሲያስጨንቀኝ፣ ቀላሉ ነገር ሲያስጨንቀኝ፣ የዛሬው ነገር ሲያስጨንቀኝ፣ ዘላለማዊ የሆነ አምላክ ከኔ አጠገብ እያለ አንተም እንደዛ ትሆን። እንግዲህ ያው ሲያኮነ ለኔና ላንተ ነው ማለት ነው ይሄ ቃል፣ ለኔና ላንቺ ነው ይሄ ቃል። እናም ሐና ተናገረች፣ አምላኳን አናገረችው እና እየተወራጨች ስትናገር፣ ስታለቅስ፣ ስታወራ፣ ስትቀመጥ፣ ስትነሳ ካህኑ ኤሊ በመቅደሱ ደጃፍ ላይ ሆኖ ያያታል። ሲያያት ዛሬ አንዳንዶችን እንደምንለው ምነው አብዳ ትሆን ያቺ ሴት እንደምንለው፣ አብዶ ይሆን እኔ ነካ አድርጎት የሆነው እንደምንለው፣ ካህኑ ኤሊም ገመደመ። በሰውኛ ቋንቋ ምን አለ? ኦሆ ሰክራለች አለ። አይ ሰካራም አለ እና ቀረበና ምን አለ? አንቺ ሴት ስካርሽን ካንቺ አርቂ ያላት፣ ስካርሽን አርቂ ያላት። የዚህን ጊዜ ምን አለች? አባቴ ያለችው እኔ ሰክሬ አይደለም፣ እኔ ያዘነች ሴት ነኝ። እያደረኩ ያለሁት ልቤን እያፈሰስኩ ነው። ፈጣሪ ፊት ልቤን እያፈሰስኩ ነው። ልቤን እያሳየሁት ነው። ገበናዬን እያሳየሁት ነው። የተወደዳችሁ ኢትዮጵያውያን ልማድ አድርገነው ብዙዎቻችን ሁሉን ነገር ደብቀን ያለ ነው። ጭንቀታችንን ደብቀን። እኔ አንዳንዴ አሜሪካውያን እንዴት ያስቀኑኛል መሰላችሁ? ለአንድ አፍታ ኤርፖርት ላገኘሁት የልጆቹን ስም ነግሮኝ፣ የሚሰራበትን ቦታ ነግሮኝ፣ ምን አይነት በሽታ እንዳለበት ነግሮኝ፣ ምን አይነት መድኃኒት እንደሚወስድ ነግሮኝ ደህናዋል ብሎኝ ሸክሙን ለኔ ሰጥቶኝ ይሄዳል። ትልቁ ችግራቸው የአሜሪካውያን ምን እንደሆነ ታውቃላችሁ? የሚሰማቸው ሰው አለማግኘታቸው ነው። የኔና እናንተ ደግሞ ችግር ሰው ሁሉ ይኸውና የሚናገር የለም። ሁሉም ዝም ነው። መጽሐፉን ዝም፣ ቄሱም ዝም ነው። ሌላው ቀርቶ ለካህን እንኳን ለመናገር ያለብን ጭንቅ ለካህን እንኳን ለመናገር እንደው ቀሲስ ታውቀዋለህ፣ አንተም ታውቀዋለህ። አንዳንዶቹ ምን ይሉኝ? አይ አንተም ባለትዳር አይደለህ ታውቀዋለህ። ምክንያቱም አውጥቶ መናገር ባህላችን አይደለም። ለሰው መናገር ይከብደናል፣ ለእግዚአብሔርማ ተውት። ከእግዚአብሔርም ጋር የምናወራው ዳርዳሩን ነው። አምላኬ ተመስገን፣ ያው ታውቀዋለህ። ለሱም የምንለው ልክ ለኔ የምትነግሩኝን ነው፣ ወይም ለወንድማችሁ የምትነግሩትን ነው።
ስለዚህ ውስጣችንን ብታዩት የሁላችንን አቤት ብታዩት እንዴት እንደቆሰለ አቤት እንደምታዩት የሰው ያለህ እንደሚል የሐናን መንፈስ እግዚአብሔር ይስጠን። የሐናን መንፈስ እግዚአብሔር ይስጠን። አያችሁ ሐና አሳየችው ለአምላኳ አምላኳም ሰማት። ክብርና ምስጋና ለእግዚአብሔር ነው። እግዚአብሔርን አመስግኑት። ሐናን እግዚአብሔር ሰማት። የሚገርመኝ ከሁሉ ነገር ከዚህ በፊት ነግሬያችኋለሁ። ሐና ይህንን ከነገረችው በኋላ ካህኑም በእውነት ተጸጸተና ምን አላት? እግዚአብሔር ጸሎትሽን ይስማ፣ እግዚአብሔር ይባርክሽ ብሎ መርቆ ሰደዳት። ምን ይላል የእግዚአብሔር ቃል? ከዚያን ጊዜ ጀምሮ በፊቷ ሐዘንተኛ መስላ አልታየችም ይላል። ምንም የተለወጠ እኮ ነገር የለም። ወደ ቤቷ ከመግባቷ በፊት ቀኝ ኋላ ዙር ስትል ሐና ሌላ ሰው ነበረች። ለምን? ሰጥተዋለች። ሁሉን ነገር ለሱ ሰጥታለች። ስለዚህ ፊቷ ደስተኛ ሆኖ ታየ። ጸሎት ማለት ልብን በእግዚአብሔር ፊት ማፍሰስ ነው። ልብን በእግዚአብሔር ፊት ማፍሰስ ነው። ወደሚቀጥለው ክፍል ከመግባታችን በፊት እህታችን ማዛ የት ናት ያለችው? ወደዚህ ትመጣና አንድ መዝሙር ትዘምርልናለች። እኔም ትንሽ አረፍ እላለሁ። ይቅርታ አድርጉልኝ፣ ወገቤን ስላመመኝ እያረፍኩኝ ልናገር ብዬ ነው። እሺ ዘምር አለኝ ልቤ ተነሳሳ የሚለውን መዝሙር አብረን እንዘምራለን። ዘምር አለኝ ልቤ ተነሳሳ፣ ዘምር አለኝ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን እንዴት ብዬ ልርሳ። ዘምር አለኝ ልቤ ተነሳሳ፣ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን እንዴት ብዬ ልርሳ። የሚቃጠለው ስም በፊቱ ምንድነው? ሰማይና ምድር ሁሉ ገንዘብ ነው። ያለኝን ሰብስቤ ባኖረው ከፊት ዋጋ አይሆንም ጌታ ስለ ቸርነት። ዘምር አለኝ ልቤ ተነሳሳ፣ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን። ይበዛል ይሰፋል የእግዚአብሔር ምስጋና፣ አይቆምም በዘመን ማዕበል ነውና። እንኳን ድንጋይ ቀርቶ ጋራው ቢናድብኝ፣ የከንፈሬን ፍሬ ማንም አይወስድብኝ። ዘምር አለኝ ልቤ ተነሳሳ፣ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን። የጳውሎስ የሲላስ መከራው ቢጸና፣ አልተውም ቅኔውን የአምላኬን ምስጋና። ሊያስጥለኝ
አይችልም እስር ሰንሰለቴ አለህብኝ ውለታ ለሰማዩ አባ ልቤ ተነሳሳ ልቤ ተነሳሳ እንዴት ብዬ ልርሳ ያደረገልኝ እንዴት ብዬ ልርሳ የተደረገለት ብዙ የተቀበለ ይኖራል በፍቅሩ እየተቃጠለ ክብርን ሁሉ ትቼ ልዘምርልህ የነኸው ችሎታዬ ላንተ የምሰጥህ ዘምር ዘምር ያለኝ ልቤ ተነሳሳ ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ ያደረገልኝን የጳውሎስ የሲላስ መከራው ቢጸና አልተውም ቅኔውን የአምላኬን ምስጋና ሊያስጥለኝ አይችልም እስር ሰንሰለቴ አለህብኝ ውለታ ለሰማዩ አባቴ ዘምር ዘምር ያለኝ ልቤ ተነሳሳ ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ ያደረገልኝ እንዴት ብዬ ልርሳ ዘምር ዘምር ያለኝ ልቤ ተነሳሳ ዘምር ዘምር ያለኝ ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ እንዴት ብዬ ልርሳ። ወስብሐት ለእግዚአብሔር። እሺ ዝማሬ መላእክት ያሰማልን ለእህታችን። እግዚአብሔር አሁንም በዝማሬ በምስጋና በአምላካችን ፊት እንድንቆም እግዚአብሔር ይርዳን። ሶስተኛው ጨርሰን ነው ረፍት ያደረግነው። ወደ አራተኛው እንመጣለን። ሶስተኛው ላይ እንዳልኳችሁ ያዘንበትን የተጨነቅንበትን ወደ እግዚአብሔር ወደ አምላካችን ማምጣትን መልመድ አለብን። የእግዚአብሔር ቃል ምን ይላል? አትለምኑምና አታገኙም ነው የሚለን። ብዙ ጊዜ እንጨነቅበታለን ነገራችን ላይ። ሌላው ቀርቶ እግዚአብሔርን ለወንድማችን እናመዋለን። እንደው እግዚአብሔር እኮ አልሰማለኝ እንላለን። ነገር ግን እግዚአብሔርን አልለምነውም። ቅሬታ ማቅረብ ጸሎት አይደለም። ማማት ጸሎት አይደለም። መጠየቅ በአባትነት ያ ነው ጸሎት። ስለዚህ ልብን ማፍሰስ ማለት የተጎዳንበትን ነገር፣ ያዘንበትን ነገር፣ የተጨነቅንበትን ነገር ለእግዚአብሔር መንገርን ልማዳችን እናድርገው። ለእግዚአብሔር ስንነግረው እግዚአብሔር መንገዱን ያሳየናል። እግዚአብሔር መንገዱን ያመላክተናል። መንገዱን ያሳየናል። ብዙ ጊዜ ተነጋግረንበታል። ታላቁ ነቢይ ኤልያስ እንደኛው ሰው ነበር ይለናል ሐዋርያው ቅዱስ ያዕቆብ። ልክ ነው። ምክንያቱም እንደኛውም ይጨነቅ ነበር፣ እንደኛውም ያስብ ነበር። ምን ነበር ኤልያስ ያለው? መከራው ሲደራረብበት አገልግሎቱ ዋጋ ያጣ መሰለው፣ ፍሬ ያላፈራ መሰለው። በተለይ አገልጋዮች እንደዚህ ይሆናሉ። ብዙ ጊዜ አገልግሎት በነገራችን ላይ አንዱ ልክ ምንድነው ስሙ አደገኛ ከሚባሉት
የሥራ አይነቶች አንዱ አገልጋይ መሆን ነው። በነገራችን ላይ ካወቃችሁት፣ ምክንያቱም ብዙ ሸክም ነው የሚሸከመው አንድ አገልጋይ። እዚህ ሀገር ራሱ በርናውት በማድረግ ብዙ አገልጋዮች ናቸው ችግር ላይ የሚወድቁት። ምክንያቱም አንዳንድ ጊዜ የሰበክነው ፍሬ ያላፈራ የሚመስለን ጊዜ ይኖራል። የምንጮኸው ምንም ትርጉም ያጣ የሚመስልበት ጊዜ አለ። ወይም ደግሞ አንዳንድ ጊዜ ማዘር ቴሬሳ ከሞቱ በኋላ ደብዳቤያቸው ላይ እንደተገኘው እየሰበክነው እያገለገልነው እግዚአብሔር ከኛ የራቀ የሚመስልበት ጊዜ አለ። የታላላቆቹ አባቶች የጨለማ መንገድ የሚሉት ማለት ነው። እና ኤልያስ በዛ መንገድ ውስጥ አለፈ እና ምን አለ እግዚአብሔርን፣ ጌታ ሆይ እኔ ከአባቶቼ አልበልጥም፣ ብቻዬን ቀርቻለሁ፣ ግደለኝ አለው። ግን ዋናው ነገር ጸሎቱ ላይ አይደለም እነግራችሁ። ዋናው ነገር ኤልያስ የመጨረሻውን የሕይወቱን ጭንቀት ለማን ነው የነገረው? ነገሩን መልሱልኝ። ለማን ነው ያሳየው? ዋናው ያ ነው። እግዚአብሔር የሚለው ምን አይነት ጸሎት ይዘሽ መጥተሻል ደግሞ አይደለም የሚለን ልጄ መታለች ወይ ነው የሚለው። ልጄ መጥቷል ወይ ነው የሚለን። እና ኤልያስ ያለው ይሄን ነው። ግደለኝ በቃኝ አለው። ውሰደኝ አለው እግዚአብሔር መጀመሪያ ላይ ያደረገው ምን እንደሆነ ልንገራችሁ። እግዚአብሔርና ኤልያስ የሚተዋወቁበት ቦታ ላይ ሊገናኙ ቀጠሮ ያዙ እና እግዚአብሔር ያየዋል ኤልያስን። ኤልያስ በቃኝ እያለ ነው። በቃኝ፣ ኑሮ መሮኛል፣ በቃኝ፣ ውሰደኝ፣ በቃኝ፣ ግደለኝ እያለ ነው። ኤልያስ አለቀ ደቀቀ እያለ ነው። እግዚአብሔር ግን ያየዋል ኤልያስን። ኤልያስ ተጓዘና ደክሞት ከአንዲት ክትክታ ዛፍ ስር ወደቀ፣ ተኛ። እግዚአብሔር ያየው ነበር ልጁን ከሱ ጋር እስከሚነጋገር ከሱ ፊት እስከሚቆም ድረስ እና መጨረሻ ቀስቅሶት የእግዚአብሔር መልአክ የምትሄድበት መንገድ ሩቅ ነውና ምን አድርጋለው ብላለው። አያችሁ፣ እያማረርን እግዚአብሔር አንዱን በር ይከፍትልናል አናይም እኛ። ምክንያቱም አይናችን ያለው ከተጎዳንበት ነገር ላይ ነው። የት እስከምንመጣ እሱ ጋር እስከምንመጣለት ድረስ እግዚአብሔር ኃይሉን ይስጠን እስከዚያ። እና አንዱን በር ይከፍትልናል፣ ወይ መሶብ ያዘጋጅልናል፣ ወይ አጽናኝ ይልክልናል። እግዚአብሔር አይናችንን ይክፈትልን። ኤልያስ አሁንም አልተረዳም። እየቀሰቀሰው ሁለቴ ሶስቴ ነው ያበላው። አይኑን አልገለጸም። አሁንም ምንድን ነበር የሚለው? ባንዶም እየተነሳ በቃ ይኖሮ ነው የሚለው። በልቶም ጠግቦ ተኝቶም ተነስቶ በቃ ይኖሮ ነው የሚለው። መጨረሻ ላይ ሄዶ እግዚአብሔር ፊት ቆመ። ጌታ ነገረው፣ ኤልያስ አንተ ብቻህን አይደለህም አለው። አንደኛ እግዚአብሔር አለው፣ ስሙ ይክበር ይመስገን አይደል? ጌታ ምንድነው ያለው? ቅርብ ነኝ። እያነጋገረው እኮ ነው። የረሳው ይሄ ነው። እያነጋገረው ነው። አንዳንዴ በብዙ ሰዎች ተከበን ብቻዬን ነኝ እንደምንለው። አንደኛ ጌታ አለው። ሁለተኛ እግዚአብሔር በዚህ አላቆመም። እንዳንተ ያሉ ለበዓል ያልተንበረከኩ፣ በዓል የሚባል ጣዖት ነበር፣ ለበዓል ያልተንበረከኩ 7000 ሰዎች በእስራኤል ሀገር አሉኝ አለ እግዚአብሔር። ለምን ነው ኤልያስ እነዚያን ሰዎች ለማየት የተሳነው? ምክንያቱም አይኑ ምን ላይ ነው? ጉዳቱ ላይ ነው። እና እግዚአብሔር ምንድነው ያለው? በመጣበት ተመለሳለሁ። ሌላ ስራ ሰጥቶት ላከው። እና ዋናው ነገር ግን ምነግራችሁ ይሄን አይደለም። ዋናው የምነግራችሁ ነገር ያዕቆብ ለኛ የነገረንን ነው። ኤልያስ እንደኛው ሰው ነበር አለ። ጸሎት፣ ሰማይ ዝናብ እንዳይሰጥ አጥብቆ ጸለየ። ሰማይ ለጎመ። እንደገና ደግሞ አጥብቆ ጸለየ፣ ሰማይ ዝናቡን ሰጠ። እሱን በነገው ዕለት እናየዋለን። ነገር ግን ዋናው ነገር ኤልያስ በጸሎት የሚያምን ሰው ስለነበረ ጸሎት የሚያቀርበው ሌላውን ነገር ብቻም ሳይሆን የተጎዳበትን ነገር ነበር። ስለዚህ ለእግዚአብሔር ለማቅረብ አትምረጡ። ብዙ ጊዜ በጸሎት የምናቀርበው ሃይማኖታዊ የመሰለንን ነገር ነው። አንዳንዶቻችን እንደው የምናቀርበው አምላኬ እንደው ዓርብ ሮብን ገድፍ ያለው ጥሩ ነው። ዓርብ ሮብን መጾም ግን እግዚአብሔር ጓዳሽስ፣ ቤትህስ፣ ትዳርህስ ይለናል። አቅርባችሁታል ወይ ለእግዚአብሔር? የሰማችሁኝ ነው? መርጠን ነው የምናቀርበው ለእግዚአብሔር እና ስብራታችንን የምናቀርብለት
ጉዳታችንን እናቅርብለት። ወደ አራተኛው ነገር እመጣላችኋለሁ። ጸሎት ስብራታችንን ለሰራን ለእርሱ የምናሳይበት ነው። ስብራት ማለት ነው ኃጢአታችንን፣ በደላችንን፣ የጎደለንን ነገር ብቻ ሳይሆን ያጣነውን ነገር ብቻም ሳይሆን እግዚአብሔር ያዘነበትን ነገራችንንም ማቅረብ ይኖርብናል። ብዙዎቻችን ደክሞናል። የደከመን ሕይወታችንን ከሰውም ከእግዚአብሔርም ለመደበቅ በመናደርገው ጥረት ነው። ደክሞናል። ልክ ዳዊት እንደደከመው እግዚአብሔር የንስሐን ትምህርት ለእናንተ የሚልከው ለምን እንደሆነ ልንገራችሁ። ስትደክሙ ነው። ኃጢአትን መደበቅ እንዴት ጉልበት ይጨርሳል መሰላችሁ? ከሰውም ከእግዚአብሔርም መደበቅ አንዱ የጭንቀት ምክንያት ይሄ ነው። አንዳንዴ ዳዊት እጅግ አሳዛኝ የሆነ ነገር ሰራ። አምላኩን በደለ። ታውቃላችሁ፣ ብዙ ጊዜ ተነጋግረንበታል። ያን ኃጢአቱን ለመደበቅ ያላደረገው ጥረት አልነበረም፣ ሰው እስኪገድል ድረስ። ትዝ ይላችኋል? ያላደረገው ነገር ውሸት ዋሸ። ምን አደረገ? እዛ አልተቻለም። ምክንያቱም የኦሪዮንን ሚስት አባልጎ ነበር። ኦሪዮንን ከጦር ግንባር አስጠራው። ሪፖርት አቅርብልኝ ብሎ አንድ ውሸት ነው። ሁለተኛ ከዛ በኋላ ሂድና ሚስት ጋር ተኛ አለው። ታማኝ ጀነራል ስለነበረ ወታደሮች የሜዳ ሆነው እኔ ከሚስቴ ጋር አልተኛም አለ። ከዛ አሰከረው፣ ኤክስፕሎይት አደረገው፣ አታለለው ወገዛ ወንድሞን። አሁንም ምንድነው ምንም ቢሰክር ዓላማውን ስላረሳ እዛው ጌታዬ ደጅ ወድቄ አድራለሁ እንጂ ቤቴ አልገባም አለ። መጨረሻ ላይ አስገደለው። ይህን ሁሉ ጥረት ያደረገው ለምንድን ነው? ኃጢአቱን ከሰውም ከእግዚአብሔርም ምን ለማድረግ? ለመደበቅ ነው። መጨረሻ ላይ ተቀን እንቅልፉን ያጣ ጀመር፣ ይጨነቅ ጀመር፣ ማን ነው የሚያውቅብኝ ማለት ጀመር። እና እግዚአብሔር መጨረሻ ላይ ናታንን ላከበት። ንጉሥ ሆይ በአገር ትልቅ ወንጀል ተሰርቷል አለው። ናታን ምን ወንጀል ተሰራ አለው? አንድ ሰው ነበረ፣ አንዲት በግ ነበረችው። ከበላው የሚያበላት፣ ከሚጠጣው የሚያጠጣት፣ በቅፉ የሚይዛት፣ ወዳጁ የሆነች ዘመዱ የሆነች አንድ በግ ነበረችው። አጠገቡ ደግሞ ሌላ ባለጸጋ ነበረ፣ በሺዎች የሚቆጠሩ በጎች የነበሩት። ነገር ግን ያ ባለጸጋ ሰው እንግዳ መጣበት። ከራሱ በሺዎች ከሚቆጠሩ በጎች አንዱን ለማረድ ቢሳሳ የዚያን የደሃውን በግ ወሰደና አረደበት አለው። ዳዊት ተቆጣ። ሞት ይገባዋል ያ ሰው አለው። ንጉሥ ሆይ ያ ሰው አንተ ነህ አለው። ያ ሰው አንተ ነህ። እግዚአብሔር ከእረኝነት ቦታ አንስቶ ለከበረ ማዕረግ አድርሶህ ነበር። እግዚአብሔር እንዲህ ይልሃል፣ እኔን ለምነኸኝ የነሳሁ ነገር ምንድን ነው? እኔን ጠይቀኸኝ የከለከልኩ ነገር ምንድን ነው? ምንድን ነው ጠይቄ የነሳሁ? ስለዚህ እግዚአብሔር አለው፣ ነገረው። ያደረከውን ነገር እግዚአብሔር በገሃድ ያወጣብሃል አለው። ዳዊት ከዚያ በኋላ ልብሰ መንግስቱን አወለቀ፣ አመድ ነሰነሰ። እንደ ቸርነትህ አቤቱ ማረኝ ብሎ ጮኸ። ለኛም ተረፈን። ክብርና ምስጋና ለአምላካችን ይሁን። ለኛም ተረፈን። ታውቃላችሁ ዛሬ ዳዊት ስሙ ማን እንደሆነ? ዛሬ ስሙ ማን ነው? ዳዊት እንደ ልቤ ሆኖ ያገኘሁት አለው። ዳዊት ልበ አምላክ ነው ስሙ። ምን ማለት ነው ልበ አምላክ ማለት? እግዚአብሔር የወደቁትን የሚያነሳ አምላክ ነው። ስለዚህ ስብራታችንን ማቅረብ ይኖርብናል። ብዙ ጊዜ በእኛ ኮሚኒቲ ውስጥ
ብዙ ጊዜ ተናግሬዋለሁ፣ እዚህ እናገረዋለሁ፣ በየሄድኩበትም ነው የምናገረው። ይሄንን ባህል መስበር አለብን። የሰውን ባልንጀርነት ለመርሳት ሰከንድ አይወስድብንም። በተለይ በዚህ ዘመን የ30 ዓመት የ40 ዓመት ባልንጀርነት በጥቂት ነገር ውሃ ይበላዋል። የ30 ዓመት ባልንጀርነትን፣ የ30 ዓመት ወዳጅነትን፣ የ20 ዓመት ወዳጅነትን ለመርሳት ደቂቃ አይወስድብንም። አንዲት ስህተትን ግን እድሜ ልካችንን አንረሳም። ለምን እንደሆነ ታውቃላችሁ? የንስሐ ሕይወትን ለመለማመድ ስላልቻልን። ስለዚህ ጸሎት ማለት የቸገረንን ነገር ብቻ የምናቀርብበት ብቻም ሳይሆን የተሰበረውን ሕይወታችንንም እንደ ቸርነትህ አቤቱ ማረኝ፣ ይሄው ገበናዬን ተመልከተኝ፣ ይሄው በድያለሁ። ዳዊት እንደዚህ ነው ያለው፣ አንተን ብቻ በደልኩ። ዳዊት እግዚአብሔር እንዲህ ነው ያለው። መዝሙር 50 ላይ ተመልከቱት። መዝሙር 50 ነው እንደ ቸርነት አቤቱ ማረኝ የሚለው ቃል ያለው። አንተን ብቻ በደልኩ፣ ክፉም አደረኩኝ፣ እናቴ በአመፃ ወለደችኝ። አሁን ግን ልበ ንጹሕ ፍጥርልኝ ተግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ የእሽታ መንፈስን በውስጤ አድርግ። ዳዊት ይህንን ነው ያለው። አንዳንዶቻችን ንስሐን ለእናቶች በእድሜ ለገፉት ለአባቶች ብቻ ሰጥተነዋል። ሕይወታችንን የመረመርን ስንቶች ነን? ወጣቶች የሆናችሁ፣ በመካከለኛ እድሜ ያላችሁ፣ ምንም ነገር እንዳልተሰራ ምንም ነገር እንዳልሆነ ዝም ብለን ነው ያለነው። አንድ ቀን መመለስ የማንችለው ሕይወት ሲመጣ በጸጸት የተሞላ ሕይወት መኖር የለብን። ድል አድራጊ የሆነ ሕይወት ምን እንደሆነ ልንገራችሁ። የሰክሰስ ሕይወት፣ የስኬታማነት ሕይወት ጸጸት የሌለበት ሕይወት ነው። ጸጸት የሌለበት ሕይወት፣ ጸጸት የሌለበት ሕይወት ደግሞ እንከን የለሽ ሕይወት አይደለም። የንስሐ ሕይወት ነው። የይቅር ባይነት ሕይወት ነው። የይቅር ባይነት ሕይወት ነው። አንድ መጽሐፍ ላይ ሳነብ ያገኘሁት በጣም አስደናቂ ነገር፣ አንድ ሕፃን ልጅ ውቅያኖስ ዳር ነው፣ እንደዚህ እንደ ሲያትል እንደ ሎስ አንጀለስ ያለ ቢች ያለበት ቦታ አካባቢ ነው። አንድ ሕፃን ልጅ የአሸዋ ግንብ ይሰራል። የአሸዋ ግንብ ይሰራል፣ ደረጃ ያበጅለታል፣ ከተማ ይሰራል፣ መኪና ይሰራል። በጣም አትኩሮ ነው የአሸዋውን ግንብ የሚገነባው እና አጠገቡ ማዕበሉ ደግሞ ምን እያለ ነው? እየመጣ ነው። እና ልጁ ግን በጣም አሸዋውን እየዛቀ ይሰራል እና ግንቡን ይገነባል፣ ድልድይ ይሰራለታል፣ ምን ያደርጋል። ልክ ከሱ ደግሞ 1 ማይል ርቀት ላይ ትልቅ ህንጻ ላይ 10ኛ ፎቅ ላይ ሌላ ሰው ደግሞ ሸሚዝ ክራባት አድርጎ ሱፍ ለብሶ የትልቅ ካምፓኒ ማኔጀር ደግሞ ትልቅ ዲዛይን ያያል፣ ያስተካክላል፣ ያወርደዋል፣ ያወጣዋል። ምንድን ባደርግ ነው የሚሻለው ይላል። ምን ያህል ስታፍ መቀነስ እንዳለበት፣ ምን ያህል ኢኮኖሚ ኤክስፓንድ ማድረግ እንዳለበት ያያል። እና ጸሐፊው ሲናገር ምን አለ? ሁለቱንም ብትመለከቷቸው፣ ህፃኑንም ያንንም እዛ 10ኛ ፎቅ ያለውንም ብትመለከቱ፣ ሁለቱም በሚሰሩት ስራ ላይ ምን ብለዋል? ንገሩኝ። ተመስጠዋል፣ እየሰሩ ናቸው። ልዩነቱ ግን ሁለቱም ግንብ እየገነቡ ነው። ልዩነቱ ግን ህፃኑ ጊዜያዊ እንደሆነ ያውቃል፣ ያኛው ግን ለዘላለም የሚኖር ነው የሚመስለው። ችግሩ ምን እንደሆነ ልንገራቸው። ህፃኑ ይሰራል፣ መጨረሻ ላይ ሰርቶ ሲጨርስ ማዕበሉ ይመጣና ሲያፈርሰው አያለቅስም። ይሸሽና ውሃው እንዳይነካው ያጨበጭባል፣ ኦ ይላል። ከዛ አባቱም ይላል፣ አባዬ ጨርሻለሁ፣ ወደ ቤት እንሂድ ይላል። ያኛው ሰውየው ግን ድንገት ማዕበሉ ይመጣል። እኔ ሳልገነባ ይላል፣ ይህ ግንብ እኮ የኔ ነው፣ የለፋውበት ነው፣ የደከምኩበት ነው፣ ልጆቼን ሁሉ ትቼ የጮኩበት ነው።
ይላል። ግንቡ የኔ ነው ይላል። ማዕበሉ ግን ያውቀዋል ግንቡ የማን እንደሆነ። የሰውየውም አይደለም የማንም አይደለም። ሁለቱም የአሸዋ ግንብ ስለሆነ ሁለቱም ምን ይሆናል? ይፈርሳል። የትኛው ነን? ክርስቲያን እንዲህ ነው ልንገራችሁ። የዓለም ጊዜያዊ እንደሆነ ያውቃል። በዚህ ዓለም ላይ እስካለ ድረስ ይወጣል ይወርዳል፣ አምላኩ አባቱ መጥቶ እስኪወስደው ድረስ። ስለዚህ ልክ የሞት ማዕበል ሲመጣ ግንቡን ሊያፈርስ ሲመጣ አባዬ ጊዜው ደርሷል ወደ ቤት ውሰደኝ ይላል። አጨብጭቦ እልል ብሎ ከአባቱ ጋር ይሄዳል። ክብርና ምስጋና ለአምላካችን ይሁን። ስለዚህ ንስሐ ማለት ይሄ ነው። ንስሐ ማለት ይሄ ዓለም ጊዜያዊ እንደሆነ አውቀን የበደልነው ካለ ይቅር ብለን። አሁንማ ይሄንን መናገር ከባድ እየሆነ ያለበት ጊዜ ላይ ነው። ምክንያቱም ሰባኪውም ሰሚውም አንድ ሆነናል። የሰማችሁኝ ነው? ስለዚህ እግዚአብሔር ይቅር ይበለን ሁላችንንም። ደግሞ ደስ እንዳትሰኙ፣ ምክንያቱም የምትጠየቁት ቀሲስ መላኩ እንዲህ ብሎናል ብትሉ ዞር በሉ ነው የሚለው። እናት የሴት ልጇን ጩኸት አሰማም ነው የተባለው። ስለዚህ ቀሲስ መላኩ ከገሃነም ለማምለጥ ምክንያት አይሆናችሁም። ንስሐ እንግባ። ባልንጀራህን፣ የህይወት ባልንጀራህን፣ የኑሮ አጋርህን ያሳዘንክ ካለ ንስሐ ግባ። ባልንጀራሽን፣ ጓደኛሽን ያሳዘንሽ አንገት ለመድፋት ምክንያት ይሆንሽ ካለሽ ንስሐ ግቢ። ልጆቻችሁን ያስቆጣችሁ ያስመረራችሁ ካላችሁ ንስሐ ግቡ። ወላጆች ሆናችሁ ባልንጀራችሁን ከልጅነት እስከ ዕውቀት የምትተዋወቁትን ፊት የነሳችሁት ካላችሁ አጣ ነጣ ብላችሁ ያደረጋችሁ ካላችሁ ንስሐ ግቡ። ኤክስፕሎይት ያደረጋችሁ ካላችሁ ደጅ የወረወራችሁ ካላችሁ ንስሐ ግቡ። ልባችንን እናቅርብለት ለጌታ። ጸሎት ማለት ይሄ ነው። የተሰበረውን ነገራችንን እናቅርብለት። የተሰበረውን ነገራችንን እናቅርብለት። ታውቃላችሁ ያቺ ሴት ሌላ ስም አልነበራትም። ኃጢአተኛ ሴት ነበር የተባለችው። ጌታ ዘንድ መጣ ግን በእንባዋ እግሩን ካራሰች በኋላ በጸጉሯ ካበሰችው በኋላ ጌታ ምን ነበር ያለው? አንቺ ሴት በሰላም ወደ ቤትሽ ሂጂ አላት። እጅግ ወዳለችና እጅግ ብዙ የሆነው ኃጢአቷ ምን ተብሎላታል ነው ያለው? ተሰርዮላታል ነው። ጌታ ይቅር የማይለው ኃጢአት የለም። ስለዚህ እናቅርብለት፣ ለእርሱ እንስጠው። መቼ? ዛሬ ይህ ፕሮግራም እስከሚጠናቀቅ አሁን ጸሎት ስናደርግ ለአምላካችሁ ንገሩት። አምላኬ ሆይ በፊትህ አቀርበዋለሁ ገመናዬን፣ ህይወቴን በሉት። አንድ የመጨረሻ እናይና እጨርሳለሁ። ጸሎት ፈቃዱን የምናውቅበትና የምናደርግበት ነው። ፈቃዱን የምናውቅበት ሌላ ምንም ነገር የለንም። በነገራችን ላይ ይሄንን ዛሬ አንጨርሰው፣ ምክንያቱም የእግዚአብሔር ፈቃድ ምንድነው የሚለውንም እናያለን አብረን። አንዱ የጸሎት ክፍል ስለሆነ የእግዚአብሔርን ፈቃድ የምታውቁበት ሌላ ምንም መንገድ የለም። የእግዚአብሔርን ፈቃድ የምናውቅበት ጸሎት ነው። ዋነኛው መንገድ በጸሎት ነው የምናውቀው። የጸሎት ህይወት የሌለው ሰው እግዚአብሔር የሚወደውን ነገር፣ እግዚአብሔር ደስ የሚሰኝበትን ነገር ሊያውቅ አይችልም። የእግዚአብሔርን ፈቃድ ማወቅ የምንችለውና የእግዚአብሔርን ፈቃድ ማድረግ የምንችለው በጸሎት ነው። ለዚህ ነው ጌታ ጸሎት አስተምረን ስንለው ያስተማረን ትዝ ይላችኋል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ማለት ስለ እግዚአብሔር ፈቃድ እንድንለምን እንድንጸልይ ያዘዘን። የእግዚአብሔር ፈቃድ፣ እግዚአብሔር ደስ የሚሰኝበት ነገር ምንድነው? የህይወቴ አቅጣጫ ወዴት መንገድ እንዲሆን ነው የምፈልግ። ያንን መገንዘብ የምንችለው በጸሎት ውስጥ ነው። ስለዚህ በትምህርት ገበታ ላይ ያላችሁ ወጣቶች፣ እህቶቼ፣ ወንድሞቼ ካላችሁ ጸልዩ፣ የጸሎት ሰው ነው። እግዚአብሔር በምን አይነት መንገድ በምን አቅጣጫ እንደሚመራችሁ
በስራ ገበታችሁ የትኛውን ስራ በየትኛው መንገድ ሊድ እያላችሁ ያላችሁ ካላችሁ የቢዝነስ ሰዎች ካላችሁ የጸሎት ሰዎች ሁኑ። እግዚአብሔር የሚወደውን እግዚአብሔር የፈቀደውን ነገ ከነገ ወዲያ የምትሄዱበትን መንገድ ለማስተዋል። ምክንያቱም እርሱ የወደደው ነገር ከሆነ እግዚአብሔር በምትሄዱበት ቦታ ሁሉ እርሱ ከናንተ ጋር አብሮ ይሆናል። አያችሁ? እግዚአብሔር ደግሞ ከናንተ ጋር ከሆነ ሁሉ ነገር ይከናወንላችኋል፣ ይሳካላችኋል። ብትወድቁ ያነሳችኋል፣ ብታዝኑ ያጽናናችኋል። ስለዚህ ጸሎት አንደኛው ጸሎት የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የምናውቅበት ነው። ትዝ ይላችኋል ጌቴሴማኒ ላይ ጌታ ምን ነበር ያለው? መስቀሉ በፊቱ አለ። ስለዚህ ምን አለ? አባት ሆይ ይህች ጽዋ ከኔ ትለፍ፣ ያንተ ፈቃድ ግን ይሁን አለው። ፈቃድስ ቢሆን ቢቻልስ ይህች ጽዋ ትለፋል። የአባቱን ፈቃድ ነበር የጠየቀው። ስለዚህ አምላኬ ሆይ ለሕይወቴ ያለ ነገር ምንድነው በሉት። አሁን አንዳንድ ወንድሞቼ አንዳንድ እህቶቼ በሕይወታቸው የሚወስኑት ውሳኔን ሳይ በጣም ልብ ያዝናል። አላውቅም ሲያት ላይ እንዴት እንደሆነ ልጆቻቸውን ሲበትኑ ልብ ያዝናል። ኑሯቸውን አጓጉሎ ወደሆነ አቅጣጫ ሲወስዱ ልብ ያዝናል። ሕይወታቸው ባጭር ሲቀር ልብ ያዝናል። ስለ ኑሯችን ስለ ሕይወታችን እኛ ብቻ ልንታገል አይገባም። እግዚአብሔር ቅርባችሁ ነው። ፈቃዱን ጠይቁት፣ ይሰማችኋል፣ ይመልስላችሁማል። ፈቃዱን ጠይቁት። አምላኬ ሆይ ፈቃድህ ምንድነው? በኑሮዬ ፈቃድህ ምንድነው? በሕይወቴ ፈቃድህ ምንድነው በሉት። እግዚአብሔር አምላክ አሁንም በኑሯችን በሕይወታችን እሱን ደስ የሚያሰኘውን በጎ የሆነውን መልካም የሆነውን መንገዱን እንዲያሳየን ቅዱስ ፈቃዱ ይሆንልን። እንደገና የተነሳውበትን ጥቅስ አነብና አንድ መዝሙር ዘመረን እንጨርሳለን። ሁሉ ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ፣ ጌታ ቅርብ ነውና በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። ያስተማረን የመከረን አምላክ ክብርና ምስጋና ለስሙ ይሁን። እግዚአብሔር አምላካችን እናመሰግናለን። ይህንን መዝሙር አብረን እንዘምራለን። ሰላሜ ባንተ ነው የኔ ጌታ የሚለውን መዝሙር እንዘምርና እንጨርሳለን። ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ፣ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ። ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ፣ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ። ጨለማዬ ባንተ በራልኝ፣ ከሰው ትከሻ ወረድኩ፣ የምመራበት ዱላዬ ባንተ ተጥሏል ጌታዬ። አሁን ገድግላጫ ያለው ሙሉ ሰው ባንተ ሆኛለሁ። ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ፣ አልከለከል ውዳሴ ላንተ ውለታ። የመውገሪያው ድንጋይ ቀረልኝ፣ ጠላቴ በፊቴ አፈረ። በፊት አቆምከኝ በጸጋ፣ ገዝተኸኛልና በዋጋ። ለውለታህማ ምን እላለሁ? ተመስገን ብዬ አልፈዋለሁ። ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ፣ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ። ስላላው እጄን አቅንተሃል፣ ሽባነቴንም ተርትረሃል። ደካማነቴ ተወገደ፣ ያክፉ
መንፈስ ተሰደደ። ታውጆልኛል ነፃነቴ አመልክሃለሁ በሕይወቴ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል የዓይኔ ላይ ቅርፊት ወለቀ ሸክሙ ከላይ ወረደ በደማስቆ ብርሃን መታኸኝ የራስ ምርጥ ዕቃ አረከኝ ያከንቱ ድካሜ አለፈ ልቤ በፍቅር ተሸነፈ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከልን በለው የመውገሪያው ድንጋይ ቀረልኝ ጠላቴ በፊቴ አፈረልኝ በፊት አቆምከኝ በጸጋ ገሰኸኛልና በዋጋ ለውለታህማ ምን እላለሁ ተመስገን ብዬ አልፈዋለሁ የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ ሰላላው እጄን አቅንተሃል ሽባነቴንም ተርትረሃል ደካማነቴ ተወገደ ያክፉ መንፈስ ተሰደደ ታውጆልኛል ነፃነቴ አመልክሃለሁ በሕይወቴ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው አልከለከል ምስጋና አልከለከል የዓይኔ ላይ ቅርፊት ሸክሙ ከላይ ወረደ በደማስቆ ብርሃን መታኸኝ የራስ ምርጥ ዕቃ አረከኝ ያከንቱ ድካሜ አለፈ ልቤ ለፍቅር ተሸነፈ ሰላሜ ባንተ ነው እረፍቴ ባንተ ነው የኔ ጌታ አልከለከል ውዳሴ ላንተ ሰላሜን በለው ሰላሜ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ድካማችንን በደስታ የሚለውጥ ሐዘናችንን በመጽናናት የሚሸፍን ከወደቅንበት የሚያነሳን የአባቶቻችን አምላከ ቅዱሳን አምላከ አበው አሁንም በሐዘን ላሉት መጽናናትን በጭንቀት ላሉትም መረጋጋትን ለወደቁትም መነሳትን ያድልልን አሜን እግዚአብሔር ከሁላችን ጋር ይሁን አሜን